እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ሲናገር ዳዊት ከጠላቱ ከሳኦል ባመለጠ ጊዜ የዘመረውን መዝሙር የእግዚአብሔርን ቃል አነብና ጌታን እናመሰግናለን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነባዋለሁ። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንዲህም አለ። እግዚአብሔር አለቴ አምባዬ መድኃኒቴ ነው። እግዚአብሔር አለቴ አምባዬ መድኃኒቴ ነው። እግዚአብሔር ጠባቂዬ ነው፣ በእርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬና መሸሸጊያዬ መድኃኒቴ ሆይ ከግፍ ስራ አዳንከኝ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶችም እድናለሁ። እግዚአብሔር አለቴና አምባዬ መድኃኒቴም ነው። እግዚአብሔር ጠባቂዬ ነው፣ በእርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬና መሸሸጊያዬ መድኃኒቴ ሆይ ከግፍ ስራ ታድነኛለህ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶችም እድናለሁ ይላል። ስለዚህ እኛስ ዛሬ ከስንት ወደረኞቻችን ከስንት ጠላቶቻችን አድኖን አስመልጦን ይችን ምሽት የሰጠን እግዚአብሔር የተባረከ ይሁን። አለቴ የሆነ ይላል። አለቴና አምባዬ ሆንክልኝ ይላል ዳዊት ጠላቱ ሳኦል ባሳደደው ጊዜ። እኛስ ዛሬ ከስንት ጠላት አስመለጠን? ስንት ጠላት አለን መገናኘታችንን የማይወድ ይችን ምሽት በአንድም በሌላም እንዳንገናኝባት የሚሻማ ብዙ ነገር አለ። የራሳችን ሐሳብ የራሳችን ስጋ ሊሆን ይችላል። መጽሐፍ ቅዱስ ስጋን ከመሻቱ ጋር ሰቀሉት እንደሚል ስጋችን እጅ ክፉ ስለሆነ ይህንን ሁሉ እግዚአብሔር ጠብቆን እግዚአብሔር ከወደረኞቻችን ሊነክሱን ከመጡ ሊጥሉን ከመጡ ሊጠልፉን ከመጡ ጠላቶቻችን ጋሻ የሆነ ረድኤታችን የሆነ መድኃኒታችን የሆነ በረቀቀ መንገድ ከመጣብን ክፉ ሰልፍ ያስመለጠን እግዚአብሔር ስሙ ይባረክ። እኛ ከማናየው በሱ ፊት ግን የተራቆተና የተገለጠ የክፉን ምሽግ እያፈረሰ እርግማንን እየቀጠቀጠ ሟርትን ቀናተኛውን እየቀጠቀጠ ዛሬን ያደረሰን እግዚአብሔር ስሙ የተባረከ ይሁን። መነሳትና መቀመጥ ስለቻለን አይደለም፣ ችሎታ ስላለን አይደለም፣ ስለረዳን በያለንበት ጌታን ስንፈልግ ዮኒ ባለበት አባቢ ባለበት ማሪቱ ሌሎቹም በስራው ያሰማራ ሰራተኞች ያደረገን ጦረኞች ያደረገን ላዘኑት መጽናኛ ያደረገን ለደከሙት በበርቻ ያደረገን ተስፋ ለቆረጡት ተስፋ የምናሳይበትን ፍቅር ስለሰጠን እግዚአብሔር የተባረከ ይሁን። በእውነት እግዚአብሔር ይባረክ። የዘላለም አምላክና አባት እግዚአብሔር ሆይ የእግዚአብሔር ልጅ ኢየሱስ የወደቀን የምታነሳ የሞተን የምታስነሳ የጠፋውን የምትፈልግ ስለዚህ ቀን ስለዚህ ጊዜ የዘላለም አባት እግዚአብሔር ማንም ፈቅዶልን ሳይሆን አንተ ፈቅደህልን ይችን ምሽት ማየት ስለቻለን እግዚአብሔር የዘላለም አባት በጌታ በኢየሱስ ስም እናመሰግንሃለን። አባትና አምላክ እግዚአብሔር ሆይ እንዳይን ብሌን የተጠነቀቅልን ጌታ፣ ቅጥር የሆንከን ጌታ፣ ጋሻ መከታ የሆንከን ጌታ፣ መገኛችን መታወቂያችን
የመገናኘታችን ሚስጥር አባባ እናመሰግንሃለን። ከማንም ተሽለን አይደለም፣ አንተ ግን ራራህልን። አንተ ግን እግዚአብሔር የዘላለም አምላክ ቁስልህን እየነካ ነው ራራህልን፣ እያደማንህ ራራህልን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ጌታ ሆይ ምህረትህ ከቁጥር የበዛ ነው፣ ርህራሄህ ከቁጥር የበዛ ነው። እግዚአብሔር የዘላለም አባት በእውነት ጌታ ሆይ ቀንበራችንን የሰበርክልን ጌታ፣ ዕለት ዕለት የምትጠነቀቅልን ጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እኔ ከስትንፋሳችሁ የምቀርብ ነኝ አልክ ጌታ፣ ከስትንፋስ የምትጠጋጋ ወዳጅ፣ ከእናትና ከአባት የምትበልጥ ወዳጅ፣ የማትለወጥ አምላካችንና አባታችን እግዚአብሔር ሆይ ስለዚህ ፕሮግራም የዘላለም አባት እግዚአብሔር፣ ስለዚህ ምሽት ጌታ ሆይ ስለዚህ ሰራዊት የሰራዊት ጌታ እግዚአብሔር፣ አንተ ስለመረጥከው ሰራዊት እግዚአብሔር የዘላለም አባ፣ አንተ ስለመረጥከው አንተ ስለሾምከው ሰራዊት እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬም አለን፣ ዛሬም በፊትህ መጣን፣ ዛሬም እድልን አገኘን፣ ዛሬም ተጎበኘን፣ ዛሬም ባንተ ታሰብን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። ጤና ስለሆንን ተገናኘን። ይህንን እድል ሰጠህን፣ ይህንን ኔትወርክ ሰጠህን። እኛም ሰው ሁነን ባንተ ታሰብን፣ እኛም ሰው ሁነን ባንተ ተጎበኘን፣ እኛም ሰው ሁነን ጌታ ሆይ ልጆች ተባልን፣ እኛም ሰው ሁነን ባለስልጣን ተባልን። የዘላለም አምላክና አባት እግዚአብሔር በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ እግዚአብሔር የዘላለም አባት ባለስልጣን ሆንን፣ ባለማረግ ሆንን። ማረጋችን አንተ ነህ፣ ስልጣናችን አንተ ነህ። እግዚአብሔር የዘላለም አባት የማይገባንን ልጅነት የሰጠህን፣ የማይገባንን ርስት የሰጠህን ጌታ በኢየሱስ ስም እናመሰግንሃለን። አባቶይ በተከበበች ከተማ ውስጥ በተከበበች ከተማ እግዚአብሔር ስንወጣ ስንገባ እግዚአብሔር የዘላለም አባ ስናገለግልህ እግዚአብሔር ሆይ ምህረትን በእኛ ላይ ያገነንክ ጌታ፣ ሁል ጊዜ አዲስን ነገር ማድረግ ልማድ የሆንክ ጌታ፣ የማትለመድ ጌታ፣ በእውነት እግዚአብሔር ሆይ ፍቅርህ የማይቀዘቅዝ ጌታ፣ ወረት የማያውቅህ እግዚአብሔር፣ ዛሬ ይዘህ ነገ የማትለቅ እግዚአብሔር በኢየሱስ ክርስቶስ ስም አባ እናመሰግንሃለን። አለታችን አንተ ነህ። ትለቀናለን ብለን አንፈራም፣ አንሰጋም ጌታ ሆይ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አባ ቤታችን በአለቱ ላይ ስለተመሰረተ ጌታ ሆይ አለቱም ክርስቶስ ኢየሱስ ስለሆነ ጌታ ሆይ በእውነት የዘላለም አባት እግዚአብሔር ምድር ብትነዋወጥ አንተ ከኛ ጋር ስላለህ፣ ሁኔታ ቢመች ባይመች አንተ ከኛ ጋር ስላለህ፣ እያንዳንዳችንን እየረዳህን ስላለ፣ እያገዝከን እየመራህን ስላለ፣ እያገለገልከን ስላለ፣ ተጠቃሚዎቹ እኛ ስለሆንን የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ ክብርን እንሰጥሃለን። የዘላለም አባት እግዚአብሔር ወዶኛልና አዳነኝ እንዳለ ባሪያህ ወደህ አዳንከን፣ ፈቅደህ አዳንከን፣ በመስቀል ተንጠልጥለህ አዳንከን፣ ደምህን ስለኛ ፍስህ አዳንከን። እግዚአብሔር የዘላለም አባ አንድያ ልጅህን ሰጠህን። እግዚአብሔር ሆይ በኢየሱስ ክርስቶስ እሱ ተዋረደኛ ከበርን። ሞትን ድል አድርጎ የተነሳ ጌታ ኢየሱስ ክርስቶስ በኢየሱስ ስም ይባረክ። አባ የኛ አምላክ የናዝሪቱ ኢየሱስ ሬሳው ከሞተ በኋላ በዘብ ይጠበቅ ነበር። ሃሌሉያ! በዘብ ይጠብቁት ነበር። ኢየሱስ ክርስቶስ ጌታ ነው፣ እንደተናገረው እንዲሁ ተነስቷል አሉ ደቀ መዛሙርቶቹ። ለየት የሚያደርገው የኛ አምላክ፣ ለየት የሚያደርገው የናዝሪቱ ኢየሱስ በዘብ ይጠበቅ ነበረ። ግን መቃብሩን ፈንቅሎ ተነሳ። መቃብር ሊይዘው ያልቻለ ጌታ ኢየሱስ ክርስቶስ
ዛሬም ባብቀኝ ሆኖ የሚማልድልን ጌታ፣ መንገድን የሚያሳየን ጌታ፣ ምሪትን የሚያሳየን ጌታ፣ በእውነት ህይወታችንን የሚያለመልምልን የሚያድስልን ጌታ፣ ዛሬ መቃብራችንን የከፈተልን ጌታ፣ መቃብራችን ስለተከፈተ በፊቱ መሰብሰብ ሆኖልናል። የዘላለም አባትና አምላክ እግዚአብሔር በእውነት ተነስተሃል አንተ። በእውነት ዛሬ በስራ ላይ ነህ አንተ። በእውነት በዚህ ምሽት ልትሰራ በስራ ላይ ነህ። የዘላለም አምላክ ልትረዳን ጌታ ሆይ፣ ምሪትን ልትሰጠን ጌታ ሆይ፣ በዚህ ምሽት እንደገና ጌታ ሆይ በእውነት በአንተ መታሰብ ስለሆነልን፣ በአንተ መሰብሰብ ስለሆነልን የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን። መንፈስ ቅዱስ ማደሪያ ይባረክ። የኔ ጌታ ማደሪያ ይባረክ። በምስጋና ኢያሪኮ ይፈርሳል ጌታ ሆይ። ጳውሎስና ሲላስ በእግር ብረት ታስረው ጌታ ሆይ መዝሙርን በዘመሩ ጊዜ እግዚአብሔር የዘላለም አባ ሰንሰለታቸው ተቆራረጠ። እግዚአብሔር ሆይ እስራታቸው ተፈታ። ዛሬም እግዚአብሔር የኛ እስራት እንዲፈታ፣ ዛሬም የዘላለም አባት በመካከላችን አዲስ ነገር እንድታደርግ ጌታ ሆይ በእውነት የሰራዊት ጌታ እናመሰግናለን። ጌታ ሆይ እስራታችን እንዲፈታ እናመሰግናለን። ወንጌልን ማድረስ እንድንችል እናመሰግናለን። ጌታ የዘላለም አባ ለዚህ ስለሾምከን፣ ለዚህ ወታደርነት ስለመለመልከን እግዚአብሔር ሆይ በኢየሱስ ክርስቶስ በልዩነት ስለገለጥከን ጌታ ሆይ እግዚአብሔር ሆይ እድል ነው የኔ ጌታ። በፊትህ መሆን እድል ነው። ስምህን መጥራት እድል ነው። ህይወት ማግኘት እድል ነው። ልጅ መሆን እድል ነው። በቤትህ መቦረቅ እድል ነው። እግዚአብሔር የዘላለም አምላክ በእውነት አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ስለ ወንድሞች አመሰግንሃለሁ፣ ስለ እህቶች አመሰግንሃለሁ፣ ስለዚህ ህብረት አመሰግንሃለሁ። ጅማሬህ ታናሽ ቢሆንም ፍጻሜህ እጅግ ታላቅ ነው ያልክ ጌታ በእውነት ጌታ ሆይ ፍጻሜያችን እጅግ ታላቅ ስለሚሆን በአራቱ ማዕዘን ያንተ ስም ስለሚሰበክ ወንጌል ለትውልድ ስለሚደርስ ቅዱስ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አንተ ሰው ስላለ እግዚአብሔር የዘላለም አባ ሰራተኞች ስላሉ መልእክተኞች ስላሉ እግዚአብሔር ሆይ እናመሰግናለን። አባትና አምላክ እግዚአብሔር በራህልን፣ እኛም አይተናል፣ በርተህልን። በህይወታችን ታሪክን ሰርተህ ህይወታችንን ቀይረህ ስማችንን ቀይረህ አድራሻችንን ቀይረህ እግዚአብሔር የዘላለም አባት ባይናችን አይተናል። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን። የሰራዊት ጌታ እግዚአብሔር ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እግዚአብሔር የዘላለም አምላክ በናዝሪቱ በኢየሱስ ክርስቶስ ስም ጌታ መንፈስ ቅዱስ አባት ሆይ እናመሰግናለን። ያቺ ሴት ጌታ ሆይ አባ በእንባ እግሮችህን አበሰች። እግዚአብሔር የዘላለም አባ ለወንጌል መታሰቢያ ሆነላት። አባቶ እኛ ደግሞ በሰጠን ጌታ ሆይ ዝቅ ብለን ተዋርደን እናመሰግናለን። ለምን ቢባል የተረዳን ሰዎች ነን። በአንተ የታሰብን ሰዎች ነን። በአንተ የተጎበኝን ሰዎች ነን። ያንተ ሰራተኞች ነን። እግዚአብሔር የዘላለም አባ በኢየሱስ ክርስቶስም ክብር ላንተ ይሁን። መንፈስ ቅዱስ ተባረክ። የሰራዊት ጌታ ተባረክ። የኔ ጌታ ተባረክ። በኢየሱስ ስም ተባረክ። እናመሰግናለን። የሰራዊት ጌታ እግዚአብሔር ሆይ እግዚአብሔር ይነሳ፣ ጠላቶቹ የሚበተኑ ተብሎ በቃልህ እንደተጻፈ ቅዱስ እግዚአብሔር ሆይ በእውነት እድል ስላገኘን በእውነት ጤና ስለተሰጠን በእውነት ስለምንጠለልበት ቤት በእውነት ስለሰጠን ቁሳቁስ በእውነት ስለምንለብሰው ልብስ እግዚአብሔር የዘላለም አባ የምንሰጠው ስላላጣን በሰጠን እየተቆረሰን ስላለ ይሄ ፍቅር ስለገባ ይሄ እውነት ስለገባን የዘላለም አምላክ እግዚአብሔር እናመሰግንሃለን። ክብር ላንተ ይሁን። መንፈስ ቅዱስ ተባረክ። የኔ ጌታ ተባረክ። ውዴ ተባረክ። እናጥንልሃለን። ተባረክ። በኢየሱስ ስም ተባረክ።
በመካከላችን ልጅህን አክብረው። እንደወደድክና እንደፈቀድክ ጌታ ሆይ እጅህ በመካከላችን ያለ መከልከል ትገለጥ። ጌታ ሆይ እጅ ባፍ ላይ የሚያስጭንን ነገር በዘመናችን በህይወታችን በፊት ለፊታችን በሰጠህን ዘመን እግዚአብሔር የዘላለም አባት ያንተን ክብር ማየት እንድንችል ህልውና እንዲነካን የምንጸልየው ጸሎት ዓለማትን ሁሉ እንዲጎበኝ በኢየሱስ ስም ጸለይኩኝ። ጊዜያችንና ሰዓታችንን ተረከብ። አሜን። በሆነው በልጅ በክርስቶስ ኢየሱስ ስም አሜን። ተባረኪ መስቲዬ፣ እግዚአብሔር ዘመንሽን ይባርክ። የኔ እህት አሜን። እግዚአብሔር የተመሰገነ። አባቤ ሰላም በለንና ዛሬ ታገለግለናል። ዛሬ ትናንትና በዝማሬ አይደለም። ዛሬ ደግሞ ሰላም ናችሁ? ተባረኩ። እንዴት ናችሁ? አባቤ እንዴት ዋልክ? ሰላም ዋል። እግዚአብሔር ይባረክ። እግዚአብሔር ይመስገን። ተባረክልኝ። እኔ እናት ጸሎትሽ በጣም ባርኮኛል። ጌታ ይባረክ። ተሰምቷል ደግሞ ጌታ ይባረክ። ሃሌሉያ ተሰምቷል። በቃ እግዚአብሔር ይባረክ። ማሚዬ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ማሚ እንዴት ነሽ? እንዴት ናችሁ? ሰላም ጌታ ይባረክ። ጌታ የተመሰገነ ይሁን። አለን ነበረ። ሰላም ነሽ ማሚ? እግዚአብሔር ይባረክ። እናንተ እንዴት ናችሁ? ሁሉ ሰላም ነው? አለን። ክብር ለእግዚአብሔር ይሁን። አሜን አሜን። ተባረኩ። ቀጥሉ። አባቢዬ ካንተ በዝማሬ እናምልክ። እስኪ እግዚአብሔርን በዝማሬ እንድናከብረው ፈልጋለሁ። እስቲ ለዚህ ጌታን እናመሰግናለን። እግዚአብሔር ይሁን። ካንተ ጋር እናምልክ። ደስ ይለኛል። ማሚዬ አንቺም ጋር መዝሙር ካለ ዛሬ ተቀባብለን እኔ ጀምራለሁ፣ ማሚዬ ትቀጥላለች። ጌታ ይባረክ። ኢየሱስ ጌታ ነው። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። እሺ ሃሌሉያ። ለጌታ ክብር እንዘምራለን። ለልዑል ለእግዚአብሔር አምላክ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ለእርሱ ክብርን እንሰጣለን በዝማሬ። ጌታ ይባረክ። ሃሌሉያ። ደስ ያለው ይዘምር ተብሎ ተጽፏል። ሃሌሉያ። እኛ ደስታችን በጌታ ስለሆነ በእግዚአብሔር ደስታ ደግሞ እንዘምራለን። ለሱ የሚገባውን ክብር እንሰጣለን። መንፈስ ነው በእውነትና መንፈስ እንሰግድለታለን። ሃሌሉያ። ሐሳባችን፣ አእምሯችን፣ ልባችን ሁለንተና ሰብስብ አድርገን ለጌታ የሚገባውን ክብር ስንሰጥ ዝማሬው ወደ ጌታ ይገባል። ደግሞም ህይወት እየዘራንበት ለኛ ደግሞ ትርጉም እየሰጠ ሃሌሉያ ካለንበት ነገር ደግሞ ያወጣናል። ጌታ ይባረክ። ወደ ልዩ መለኮታዊ መረዳት ባለጠግነት ውስጥ እግዚአብሔር ያስገባናል። ክብር ለእርሱ ይሁን። ጠላታችን ይወጋል። ሃሌሉያ። ስራውም ይፈርሳል። ሃሌሉያ። ካንተ የሚበልጥ ለኔ ማንም የለኝ፣ አንተ ብቻ አምላኬ ዘላለም ዘላለም ተባረክልኝ፣ ዘላለም ተወደስልኝ፣ ዘላለም ተባረክልኝ፣ ዘላለም ተወደስልኝ። ካንተ የሚበልጥ ለኔ ማንም የለኝ፣ አንተ ብቻ አምላኬ ዘላለም ዘላለም ተባረክልኝ፣ ዘላለም ተወደስልኝ፣ ዘላለም ተባረክልኝ፣ ዘላለም ተወደስልኝ። ክብር ይሁን ክብር ይሁን ምስጋና በጽድቅ የተሞላ ድንቅ አምላክ ነውና፣ ድንቅ አምላክ ነውና፣ ድንቅ አምላክ ነውና፣ ድንቅ አምላክ ነውና። ክብር ይሁን ክብር ይሁን ምስጋና በጽድቅ የተሞላ ድንቅ አምላክ ነውና፣ ድንቅ አምላክ ነውና።
ላመልክ እወዳለሁ ላመልክ እወዳለሁ ላመልክ እወዳለሁ ላመልክ ላነግስ እወዳለሁ ላነግስ እወዳለሁ ላነግስ እወዳለሁ ላነግስ ልሾም እወዳለሁ ልሾም እወዳለሁ ልሾም እወዳለሁ ልሾም ላሳይ እወዳለሁ ላሳይ እወዳለሁ ላሳይ እወዳለሁ ላሳይ ልገልጽ እወዳለሁ ልገልጽ እወዳለሁ ልገልጽ እወዳለሁ ልገልጽ እስትንፋስ ያላችሁ ፍጥረታት በሙሉ እንዴት አንተን አይተው እንዴት ዝም ይላሉ ቋንቋቸው ሁሉ ያመሰግናሉ ክብር ላንተ ይሁን ክብርን ይሰጣሉ እስትንፋስ ያላቸው ፍጥረታት በሙሉ እንዴት አንተን አይተው ክብርን ይሰጣሉ ቋንቋቸው ሁሉ ያመሰግናሉ ክብርን ላንተ ክብርን ይሰጣሉ ሃሌሉያ እንደ ዋላ ውሃ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ይላል ልቤ አንተን ይላል ነፍሴ አንተን ይላል ነፍሴ አንተን ይላል እንደ ዋላ ውሃ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ይላል ነፍሴ አንተን ይላል ልቤ አንተን ይላል ነፍሴ አንተን ይላል ጭው ባለው ደረቅ ምድረ በዳ ገሰገዘች ነፍሴ አንተን ወዳ ጥያቄዋ ጥሟ ውሃ አይደለም ኢየሱስ ነው ለእርሷ ለዘላለም ጭው ካለው ደረቅ ምድረ በዳ ገዘገዘች ነፍሴ አንተን ወዳ ጥያቄዋ ጥሟ ውሃ አይደለም ኢየሱስ ነው ለእሷ ለዘላለም እንደ ዋላ ውሃ እንዳማረ ሃሌሉያ በበረሃ ጥም እንደያዘ ልቤ ነፍሴ አንተን ይላል ልቤ ነፍሴ አንተን ይላል ልቤ ነፍሴ አንተን ይላል ልቤ አንተን ይላል ሃሌሉያ ላመልክ እወዳለሁ ላመልክ ጌታ እወዳለሁ ላመልክ እወዳለሁ ላመልክ ልሾም እወዳለሁ ልሾም እወዳለሁ ልሾም እወዳለሁ ልሾም ላነግስ እወዳለሁ ላነግስ እወዳለሁ ላነግስ እወዳለሁ ላነግስ ላሳይ እወዳለሁ ላሳይ እወዳለሁ ላሳይ እወዳለሁ ላሳይ ልገልጥ እወዳለሁ ልገልጥ እወዳለሁ ልገልጥ እወዳለሁ ልገልጥ ሃሌሉያ ኢየሱስ ይባል። ሃሌሉያ አባቤን አስወጥቶት ነው።
በጽድቅ የተሞላ ድንቅ አምላክ ነውና ድንቅ አምላክ ነውና ሃሌሉያ ኦ ሃሌሉያ አሜን ክብር ለእግዚአብሔር ለአምላካችን ይሁን ለወደደን ለጠራን ለመረጠን ይሁን ሃሌሉያ ሰላሙን ላትረፈረፈልን ላበዛልን የዘላለምን ሕይወት ለሰጠን ሃሌሉያ በምህረት ባለጠግነት ለጠራን ለርሱ ክብር ይሁን ሃሌሉያ ጌታ ይባረክ ተባረኩ ቀጥይ ማሚዬ ጌታ ይባርክሽ ሃሌሉያ ሃሌሉያ ክብር ይሁን ክብር ይሁን ክብር በኃይልስ ቢሆን እንዳንተ ማነው ኃያል በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል እግዚአብሔር ኃያል ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ ክብር ይብዛልህ እንጂ ጌታዬ ማብዛት ለእኔ ጥማቴ ነው ያለኝ የምሰጠው ይሄን ክብር ይሁን ክብር አሜን ክብር ይሁን ክብር በኃይልስ ቢሆን እንዳንተ ማነው ኃያል በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል ሃሌሉያ እግዚአብሔር ኃያል ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ እልልታው ይብዛልህ እንጂ ጌታዬ ማብዛት ለእኔ ጥማቴ ነው ያለኝ የምሰጠው ይሄን ክብር ይሁን ክብር ሃሌሉያ ክብር ይሁን ክብር በኃይልስ ቢሆን እንዳንተ ማነው ኃያል በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል እግዚአብሔር ኃያል ሃሌሉያ እግዚአብሔር ኃያል የኔ ወዳጅ እግዚአብሔር ኃያል ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ ክብር ይብዛልህ እንጂ ጌታዬ ማብዛት ለእኔ ጥማቴ ነው ያለኝ የምሰጠው ይሄን ማብዛት ለእኔ ጥማቴ ነው ያለኝ የምሰጠው ይሄን ሃሌሉያ በኃይልስ ቢሆን እንዳንተ ማነው ኃያል በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል እግዚአብሔር ኃያል ሃሌሉያ አሜን እግዚአብሔር ኃያል እግዚአብሔር ብርቱና ኃያል እግዚአብሔር በሰልፉ ኃያል ሃሌሉያ ኢየሱስ አንተ ብቻ ኃያል አንተ ብቻ ጉልበታም አንተ ብቻ ብርቱ የናዝሬቱ ኢየሱስ እናመሰግናለን
ለዚህ ድል ስላበቃህን የዚህ ድል ተካፋዮች ስላደረከን እንድናመሰግን አንደበታችንን ስለከፈትክ እስትንፋስ ስለሰጠን ሃሌሉያ እናመሰግናለን። ክብር ላንተ ይሁንልን። ክብር ለታላቁ ስም ይሁን። ክብር ለአዳኙ ስም፣ ለፈዋሹ ስም፣ ለማምለጫ ስም ክብር ይሁን። ሃሌሉያ ክብር ይሁን። ክብር ክብር ይሁን። ክብር ይሁን። ክብር በኃይልስ ቢሆን እንዳንተ ማነው ኃያል? በስልጣን ቢሆን እንዳንተ ማነው ባለስልጣን? እግዚአብሔር ኃያል፣ እግዚአብሔር ኃያል። አሜን። እግዚአብሔር ይባረክ። ተባረኩልኝ ወገኖቼ። እግዚአብሔር አምላክ ይባርካችሁ። ብሩክ ሁኑልኝ። አሜን ሃሌሉያ ማሚዬ፣ እግዚአብሔር ይባርክ። እናት አሜን። ተባረክችን፣ አንተም ተባረክ። እግዚአብሔር የተመሰገነ ይሁን። ጸሎታችንን እንቀጥላለን። እግዚአብሔር ይመስገን። ዛሬ ከ6 ሚስዮናውያን ጋራ የአንድነት በስልክ ስልጠና ጸሎት ነበረና እየጸለይን ነበር። እንጸልያለን። ዋናነት እስኪ ስለነዚህ ወንጌላውያን ወንጌል ላይ ተላኩች በጣም በእውነት ከስንፍና ወጥተው ከቸልተኝነት ወጥተው በብዙ መሰጠት እና ብዙት ይህንን ወንጌል ሊያገለግሉ ያስፈልጋል እና አንድ ጊዜ የሚቃጠለው ነገር ቤተክርስቲያን ውስጥ ቃል አለ መንደዳበት ነው ላኩት ሲወት መንደዳል ይሄ የምንሰራው ስራ ፍሬያችንን ለማግኘት በጣም ነው በህይወታቸው የትጉ እንዲሆን ትጋት እንዲላቸውና ከስንፍና እንዲሁ መጸለይ ይጠይቃልና ብርቱ ትጋት የሚጠይቅ ስለሆነ ድጋራ ማለት ተሰጥተው ይህንን ስራ መስራት እንዲሆንላቸው በእውነት ወገኖች አንዳንድ ጊዜ እግዚአብሔር መንግስት ስራ ላይ ሙያተኞች እንሆናለን። ሙያተኛ ማለት ቀጣይ አይነት ሰዎች እንሆናለን። ከዛ ወጥተን ግን በህይወት የሚሰሩ እንዲሆኑ ስንፍና እንዳያገኛቸው ዳት በህይወታቸው እንዲጨምር እንጸልያለን። እውነት ከነዚህ ናቸው ሙያተኝነት መንፈስ ይዘው እንዳያገለግሉ እግዚአብሔር መንግስት ላይ ሸክም እንዲጨመርባቸው እንድልይ እፈልጋለሁ። ከአንቺ ጋራ እግዚአብሔርን ጮለሽ እንጸልይ አንቺ ጋራ እና እግዚአብሔር ይረዳል። ብዙ ጥሩ ነገሮች ጥሩ እንቅስቃሴዎች አሉ። ነገር ግን በቂ አይደለም። ከዚህ በላይ ትጋት ይጠይቃል። ከዚህ በላይ ሸክም ይጠይቃል። ከዚህ መሰጠትን ይጠይቃልና እስኪ ካንቺ ጋር እንጸልይ ማሚ። ማየ ሰምተሽኛል? አባቢ ድምጽ ይሰማል? ይሰማል ሊሆንዬ ትንሽ የመቆራረጥ ነገር አለው እንጂ ይሰማል። ማም ተማም ላንቺ ሰማኝ። እሺ ያልኳቸው ነጥቦችን ይዘሻል? እንጸልጋለን። ሲሪየስሊ በጣም ጩኸት ይጠይቃል። በጣም ብርቱ ጩኸት ይጠይቃል። እንደዚህ እኛ ሰብስበን የሚያስጨው መንፈስ ቅዱስ መንፈሳቸው ያስፈልጋል ወገኖች። እርሻው ላይ ያሉት እየሰራሉት አደብ ያሉትን መንፈስ ሊያገኛቸው
ያስፈልጋል። ይህ ቃጠሎ ልጅ ያስፈልጋል። በጣም በሸክም መሰጠት መገልገል እንደሆነላቸው ቱኛ ሮትና ጩኸት ይጠይቃል አስባለሁ። የአምላክ መንግስት ላይ ግን አይተብ እግዚአብሔር ተባረከ ይሁን። ፓስተር እኔ ነው እንዴ ያልከኝ? አዎ ማሚዬ ካንቺ ጋር እንልይ። ከኔ ጋር እስኪ ንገረኝ ሐሳቡን። እሺ እንድንጸልይ የምፈልገው ፖይንት ይቆራረጣል መሰለኝ እናንተ ጋር አስደርስ። እየተቆራረጠ ነበረ በደንብ ድምጹን እኔ ለመስቴ ያልካት መስሎኝ። እሺ አዎ አንቺ ጋር እንድንጸልይ መስቴ ጋር የመጀመሪያውን ጸሎት ስለጸለይን ካንቺ ጋር እንድንጸልይ ፈልጌያለሁ። እንግዲህ ሚዮናውያን ጋር የህብረትና የአንድነት ጊዜ ነበረን እና ከነሱ ጋር በነበረን ቆይታ ብርቱ ጾት የምክክር እንደ የወሰንኩት የጸሎት ርዕስ ምንድነው? ይህ የወንጌል ስራ እንደኛ ጋር ተቀጣጥሎ እንደዚህ ሁሉ በእግዚአብሔር ፊት ምን እንደምንጮህ ሁሉ እሱ ውስጥ ነገር አለበት ማለት በእውነት በተሰጠና በተሰጠ መንፈስ የእግዚአብሔር መንግስት ወንጌል መስራት የሚችሉ ወለባቸውና ይህ መንፈስ ሳምንቱ በሚያተጋቸው እግዚአብሔር መንግስት ስራ ላይ ትጋትን የሚጨምር መንፈስ እንዲያገኛቸው ጎች እንዲሆኑ ከስንፍና እግዚአብሔር እንዲለያቸው እግዚአብሔር ቃል ሲናገር የእግዚአብሔር ስራ በቸልታ የሚሰራ እርሱ የተረገመ ይሁን ስለሚል እግዚአብሔርን ስራ በቸልተኝነት ሳይሆን በብዙ መታመን በብዙ ትጋት ማገልገል እንዲሆናቸው ይህ እንዲህ ያድርገን አሳሰበን እንዲህ እንድንጮህ የሚያደርግ መንፈስ እነሱንም እንዲያኛቸውና በትጋትና በብዙ መታመን ይህ ስራ እንዲሰሩ አገልግሎቱን ጸልይ እያልኩሽ ነበር። ተባረክ። እሺ ክብር ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። አንዴ የመረጣቸውን የወደዳቸውን እስከ መጨረሻው እንደወደዳቸው ይሄ መመረጥ ነው። በነገራችን ላይ ይሄ አገልግሎት ይሄ የሚሽን ስራ መመረጥ ነው። ሰው ዝም ብሎ በራሱ ፈቃድ በፈለገ አይሆንም። የተመረጠ ላይ ደግሞ መንፈስ ቅዱስ ራሱ ይሰራል። ምርጫው እግዚአብሔር ስለሆነና አቅም እንዲያገኙ ይህንን አገልግሎት በትጋትና በታማኝነት እንዳገለግሉ የሚቃወማቸው መንፈስ የተመታ እንዲሆን እንጸልያለን። ኢየሱስ ክርስቶስ እሱ ለዘላለም ጌታ ነው። እሱ ትላንትናም ዛሬም እስከ ዘላለም ያው የሆነ የእግዚአብሔር ልጅ ትላንት ሲሰራ የነበረው ዛሬም ይሰራል፣ ለዘላለምም ይሰራል። ሃሌሉያ! ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ እንዲያገኛቸው መንፈስ ቅዱስ እንዲያገኛቸው በእያንዳንዳቸው ላይ የእግዚአብሔር ኃይል እንዲመጣ ይሄ በቆራጥነት በፈጣንነት በቆራጥነት መገስገስ እንዲችሉ እኔ አንድ ቦታ ሐዋርያው ጳውሎስ የተናገረው ቃል ባሰብኩት ቁጥር ልቤን ሐሴት ያደርገዋል። ተቃዋሚዎች ያለበት ቦታ ስራ አለኝ ስራ ልክ ትልቅ ስራ እንዳገኘ እርግጠኛ ሆኖ ወደዛ መሄድ እፈልጋለሁ ብሎ የተናገረበት ክፍል አለና ይሄ መንፈስ እንዲያገኛቸው በቃ ለነሱ በተቃዋሚዎችም በዝምተኞችም መካከል እግዚአብሔር መንፈስ ቅዱስ በእነሱ አልፎ እንዲሰራ ራሳቸውን አሳልፈው እንዲሰጡ እግዚአብሔር የጠራቸው የወደዳቸው የተመረጡ ህዝቦች ናቸው። መመረጣቸውን መወደዳቸውን እንዲያውቁ ውስጣቸው በዚህ እንዲነሳሳ እኔን ወደኸኝ ነው እኔን መርጠኸኝ ነው ለካ ለዚህ አገልግሎት የላከኝ እኔና እናንተ እድለኞች ነን፣ ተመርጠናል፣ ተወደናል።
ወገኖቼ በሌላ አይነት መስክ ላይ በሌላ አይነት ቦታ ላይ የተሰማሩ ሰዎች ከጥቂት ሰከንድ በኋላ ከዛ ከነበሩበት ወይም ካሉበት ስፍራ ሲወጡ ወዲያው የመከራና የጭንቀት ናዳ ነው በላያቸው የሚወድቀው። እኔና እናንተ ግን ምንም የማይመች ሁኔታ ላይ ውስጥ ሆነን የእግዚአብሔር መንፈስ ሐሴት እንድናደርግ ውስጣችን በደስታ ቀጣይ ሌላ ምዕራፍ ሌላ ታሪክ እንዳለ ውስጣችን እየመሰከረልን ያነቃቃናል። ክብር ለእግዚአብሔር ይሁን። በዘላለም ዙፋን ዘላለምን በዘላለም የምታስተዳድር ብርቱና ኃያል የሆንክ ልዑል እግዚአብሔር ስለዚህ ቀን ስለዚህ ሰዓት እናመሰግንሃለን። አንተ ወደህና ፈቅደህ ይህን ሰዓት ለኔና ለወገኖቼ አመቻችተህ ስለሰጠህን አየሩን ስለተቆጣጠርክልን የክፉውን የጨለማውን ጉልበት አፍርሰህ እኔና ወገኖቼን በአስደናቂ የሆነው መንፈስህ ስለያዝከን ስለረዳን አቅማችን ኃይላችን ብርታታችን አንተ ስለሆንክ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር አምላካችን የእስራኤል ቅዱስ እኔን ወገኖቼን ለዚህ ለድንቅ ስራ ለዚህ ተአምራት ላለበት ስራ ለዚህ ለተወደደ ስራ ስለጠራህን እግዚአብሔር ሆይ እናመሰግንሃለን። በተለያየ አቅጣጫ ላይ ደግሞ እግዚአብሔር አንተ የጠራሃቸውን አንተ የመረጥካቸውን ወንድሞቻችንን እግዚአብሔር እህቶች ካሉ እህቶቻችንን ወገኖቻችንን በክርስቶስ ኢየሱስ ስም ባንተ ፊት ይዘን እንጸልያለን። እግዚአብሔር መጎብኘት እንዲሆንላቸው እንድትጎበኛቸው እግዚአብሔር እኛ በርቀት ድምጻቸውን ነው የምንሰማው። እኛ በርቀት ያለውን ሁኔታ ነው የምንሰማው። አንተ ግን በውስጥ በእነሱ ባሉበት በውስጣቸው ያለህ የእግዚአብሔር መንፈስ አቅጣጫን አድራሻን የምትነግራቸው ምስጢርን የምትገልጽላቸው እግዚአብሔር መንፈስ ቅዱስ በድካማቸው ባለማወቃቸው በስህተታቸው ዛሬ የምህረት መንፈስ እንዲያገኛቸው ዛሬ የይቅርታ እጆች እንዲዘረጋላቸው በጌታ በኢየሱስ ክርስቶስም በደከሙበት ባዘኑበት በተፍገመገሙበት እግዚአብሔር መንፈስ ቅዱስ አንተ ዛሬ እንድታበረታቸው በናዝሬቱ በኢየሱስ ክርስቶስም ስልጣን እግዚአብሔር ሆይ የማይሆን በመሰላቸው ነገር ተስፋ ባስቆረጣቸው ነገር ላይ አንተ የእስራኤል ቅዱስ ፈጥነህ እንድትደርስ የምህረት ደጆች እንዲከፈትላቸው በኢየሱስ ስም እንጸልያለን። አንተ እግዚአብሔር ነህ። ከኛ ይልቅ ስለነሱ የምታውቅ አንተ ነህ። ከነሱም ይልቅ አንተ ስለነሱ ታውቃለህና የእስራኤል ቅዱስ ዛሬ እንዲጎበኙ ዛሬ ምህረት እንዲያገኛቸው ዛሬ ቀንበር እንዲሰበርላቸው ዛሬ ያሳዳጁ ክንድ እንዲሰበር አሳዳጁ ሊያስጨንቃቸው ተስፋ ሊያስቆርጣቸው ሰልፍን ያስከተተው በጌታ በኢየሱስ ስም ስልጣን ሰልፉ እንዲበተን ቋንቋው እንዲደበላለቅ ኃይሉ እግዚአብሔር የፈረሰ እንዲሆን ያበረታው ክንዱ ዛሬ እንዲሰበር በጌታ በኢየሱስ ስም እንጸልያለን። ባሉበት ስፍራ ተጽዕኖ ሊፈጥርባቸው ስጋና ደምን የሚጠቀም እንስሳውን ጉዙን ነገር እጽዋትን የሚጠቀም በዛ አካባቢ ላይ ባሉበት ስፍራ ላይ ወንድሞቻችን እህቶቻችን እግዚአብሔር ሆይ እግዚአብሔር ለስራ ያሰለፍካቸው ወገኖቻችንን በጌታ በኢየሱስ ስም ሊያስጨንቃቸው የወጣ ቋንቋቸውን ሊደበላልቅ የወጣ አቅጣጫ ሊያስታቸው የወጣው የሐሰተኛው መንፈስ በናዝሬቱ በጌታ በኢየሱስ ስም ዛሬ ምክሩ እንዲፈርስ እንጸልያለን። ዛሬ እግዚአብሔር ሆይ እጃቸውን እንድታበረታ አንተ እጆቻቸውን እንድትይዝ ምስጢር እንድትነግራቸው የእስራኤል ቅዱስ እግዚአብሔር ወገኖቻችንን እንድታግዝ እዚህ ያለነውን እንድታግዘን በተለያየ አቅጣጫ እግዚአብሔር ሆይ ይሄንን የምስራቹን ወንጌል ሰራተኞችን ሊቋቋም ሰልፍ ያስከተተውን የጨለማውን ጉልበት እንድትገለብጠው በአየሩ ላይ ያለው አለቃው መንፈስ እንዲመታ ጭፍራዎቹ እንዲመቱ በጌታ በኢየሱስ ስም ድንኳናቸው እንዲፈርስ እንጸልያለን። የመሰብሰቢያቸው አዳራሽ እንዲገለበጥ እንጸልያለን። መገናኛቸው መስመር እንዲቋረጥ እንጸልያለን። እግዚአብሔር አንተ ተዋጊ ነህ።
እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ እንደተጻፈ እንደቃል አንተ ተዋጊ ነህ እግዚአብሔር ሰልፉን እንድትበትን እንጸልያለን በጌታ በኢየሱስ ስም ሰልፉ ያንተ ነው ሰልፉን በትነው በያሉበት ስፍራ በሰሜን ያሉት በደቡብ ያሉት በምስራቅ ያሉት በምዕራብ ያሉት እግዚአብሔር አገልጋዮች በእነሱ ላይ የታወጀው ሰልፍ እንዲበተን በእነሱ ላይ የተማከረው ሰልፍ እንዲበተን ዛሬ በናዝሬቱ በጌታ በኢየሱስ ስም እንጸልያለን ሰልፉ ይበተን ምክራቸው ይፍረስ ስብሰባቸው ይበተን በጌታ በኢየሱስ ስልጣን የእስራኤል ቅዱስ እግዚአብሔር አንተን ብለው ቆርጠው አንተን ብለው ወጥተዋል ለቃልህ ተገዝተው ለቃልህ ለሐሳብ እግዚአብሔር ሆይ አምነው ወጥተዋል ዛሬ ኃይላቸው ይታደስ ዛሬ አቅም ሆናቸው ዛሬ ጉልበት ሆናቸው እግዚአብሔር አቅማቸውን ያሳነሰውን የጨለማውን ኃይል ተበቀለው የስጋን ፈቃድ ተበቀለው አይምሮአቸውን የሚቆጣጠረው ፍላጻ ልኮ የሚያወካቸው ልባቸውን ከእምነት ውጭ የሚያደርገው በኢየሱስ ስም ስልጣን ይውደቅ በጌታ በኢየሱስ ስም ስልጣን ምክሩ የፈረሰው አንተ ተዋጊ ነህ እግዚአብሔር ሆይ ይሄንን ድል አድራጊውን እግዚአብሔር ሰልፍ አይቶ ይሄንን አሸናፊ ሰልፍ አይቶ የታወከው በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ የእስራኤል አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን እግዚአብሔር ተስፋ ያስቆረጣቸው ንግግር ያበዛባቸው እግዚአብሔር የሚዘልቁ እንዳይመስላቸው እግዚአብሔር አምላኬ ሆይ የሚሄዱ እንዳይመስላቸው ያደረጋቸው ነፍሳትን እንደማያገኙ ያቃለለባቸው እግዚአብሔር ሆይ በጌታ በኢየሱስ አንተ ነህ አብቃዩ እግዚአብሔር ሆይ አንተ ነህ እነሱ ዘርን ይዘራሉ አብቃዩ አንተ ነህ ሰራተኛው አንተ ነህ መንፈስ ቅዱስ የምትሰራ አንተ ነህ በጌታ በኢየሱስ ስም ልባቸው ባንተ እንዲያርፍ እንጸልያለን ባዶ ነገራቸውን እንድትሞላላቸው እንጸልያለን ባዶ ማድጋቸው እንዲሞላ እንጸልያለን በጌታ በኢየሱስ ክርስቶስ ስም አንተ እንድታስረፍረፋቸው እንዲትረፈረፍላቸው እንጸልያለን እግዚአብሔር ሆይ መለኮታዊ ጉብኝት እንዲሆንላቸው እንጸልያለን እግዚአብሔር ያፍገመገማቸው አቅም ያሳጣቸውን የእስራኤል ቅዱስ እግዚአብሔር አንተ ተበቅለው ለገ ለምስጋና እንዲነሱ እግዚአብሔር ተኝተው ሲነቁ ለምስጋና እንዲነቁ እግዚአብሔር አምላካችን ረዳን እንዲሁ ኃይላችን ታደሰ እንዲሉ በጌታ በኢየሱስ ክርስቶስ ስም የእስራኤል አምላክ እግዚአብሔር ሆይ ወንድሞቻችንን ወገኖቻችንን በኢየሱስ ክርስቶስ ስም ስልጣን ኃይል እንዲታጠቁ ጸልይ በኢትዮጵያ ዙሪያ ያሉ እግዚአብሔር በኢትዮጵያ ምድር ላይ በሰሜን በደቡብ በምስራቅ በምዕራብ ያሉ በመካከለኛው ከተማ ላይ ያሉ እግዚአብሔር ሆይ እነዚህን አርበኞች እነዚህን የዘላለም መንግስት ወራሾችን ጠሪዎች በጌታ በኢየሱስ ስም የመንግስት ሰራተኞች ኃይል እንዲታጠቁ ጸልይ ዛሬ ኃይል ይታዘዝላቸው ዛሬ የመንፈስ ቅዱስ ጉልበት ይምጣላቸው በመድሪቱ ላይ ያለው የጣዖት አምልኮ አመታዊ ጊዜን ጠብቆ አምልኮን የሚቀበል በኢየሱስ ስም መሰዊያውንና መስዋዕቱን ገለበጥ በናዝሬቱ በኢየሱስ ስም ስልጣን ይሄንን አመት ጠብቆ ማፕራዲላ ባጊና ማሰቱራባዲያ በጌታ በኢየሱስ ስም አመትን ጠብቆ መስዋዕትን የሚቀበለውን ዛሬ መሰዊያውንና መስዋዕቱን ገለበጥንበት በጌታ በኢየሱስ ስም ወገኖቻችንን ሊያስጨንቃቸው ዘርን እያስታወሰ ዘመንን እያስታወሰ በዓልን እያስታወሰ እግዚአብሔር ሆይ እኛ በክርስቶስ ኢየሱስ ስም የወንጌል ሰራተኞች ነን እኛ የተሰቀለውን ክርስቶስን ሰባኪዎች ነን ምስክሮች ነን አሳዳጅ ዘር ማንዘር መንፈስ በኢየሱስ ስም ዛሬ ለዘላለም የወደቀ ይሁን በናዝሬቱ በጌታ በኢየሱስ ይሄንን ወንጌል እንዳይሰሩ በጌታ በኢየሱስ ስም ስልጣን አመትን እየጠበቀ የመስዋዕት የለመደው መንፈስ የተመታ ይሁን በጌታ በኢየሱስ ስም ይመታ እግዚአብሔር አምላካችን ሆይ አንተ ብቻህን
የምትመለክ አንተ ብቻን ብርቱና ኃያል የሆንክ በሰልፉም ኃያል የሆንክ የእስራኤል ቅዱስ ዛሬ በወገኖቻችን ውስጥ ኃይለኛው መንፈስ እንዲመጣ እግዚአብሔር መናጠቅ እንዲችሉ ነገ ላወቸው መናጠቅ እንዲችሉ ነገ ኃይል ተቀብለው እግዚአብሔር ሆይ ነገ መሰዊያው ጋር መስዋዕቱ ጋር ሄደው መስዋዕቱንና መሰዊያውን የሚገለብጥ መንፈስ በውስጣቸው እንዲገባ ብዙዎችን ከዛ ምርኮ እንዲያገኙ እንጸልያለን በምርኮ እንዲሰበስቡ እንጸልያለን በጌታ በኢየሱስ ዛሬ ኃይልን እናስታጥቃቸዋለን ዛሬ የመንፈስ ቅዱስ ኃይል እንዲያግዛቸው እንጸልያለን በናዝሬቱ በኢየሱስ ስም ስልጣን እግዚአብሔር አምላካችን ሆይ ባሉበት ስፍራ ይሄንን መስዋዕት ይሄንን መሰዊያ ገልብጠው እግዚአብሔር ብዙ ነፍሳትን ወደ መንግስት እንዲያፈልሱ እውነትን እንዲናገሩ የእውነት ብርሃን ደግሞ በዙሪያቸው እንዲያበራ በምልክት እንዲጸናላቸው ድውያን እንዲፈወሱ ደግሞ እግዚአብሔር እንዲሰማ ዲዳም እንዲናገር አጋንንት እየጮኸ እንዲወጣ በጌታ በኢየሱስ ስም ስልጣን እግዚአብሔር በዛ ስፍራ ላይ እነሱ እንደ ብርሃን እንዲደምቁ በጌታ በኢየሱስ ስም ስልጣን የሙሴ ፊቱ ያበራ እንደነበር ካንተ ጋር ቆይቶ ሲወጣ እግዚአብሔር የነዚህ ባሪያዎች ፊት እንዲያበራ መልካቸው እንዲቀየር ሌላ ሰው እንዲመስሉ በጌታ በኢየሱስ ስም እንጸልያለን ይሁን ጌታ ሆይ ይሁን አንተ ራስህ ምልክት አድርገባቸው ሁሉን የምትሰራ የሥራው ባለቤት አንተ ነህ እግዚአብሔር አምላካችን በክርስቶስ ኢየሱስ ባሪያዎችህ እንደ ማንኛውም ቀላል ህዝብ እንዳይሆኑ እግዚአብሔር ሆይ ልዩ ህዝብ እንድታረጋቸው ባሪያዎች እግዚአብሔር የእስራኤል ህዝብ በመድረ በዳ ላይ ሲመጣ ልዩ ህዝብ እንደሆነ በለዓም ሊረግመው እንዳልቻለ ክሬባንቱ ረባዲ ለበገና ማሰዱ ረባዲያ ሊረግመው በለዓም እንዳልቻለ ዛሬ እግዚአብሔር ባሪያዎች አንድም ሁለትም ባሉበት ስፍራ ድምቀት እንዲሆንላቸው ብርሃን እንዲሆንላቸው ኃይል እንዲመጣላቸው እግዚአብሔር በልሳናቸው ቋንቋ ሲናገሩ እግዚአብሔር ቋንቋቸው የሚገባቸው ሰዎች እንዲሰሟቸው በጌታ በኢየሱስ ክርስቶስ ስም ስልጣን በሐዋርያት ላይ መንፈስ ቅዱስ በወረደ ጊዜ በነዛ ሀገር ቋንቋ ይናገሩ ነበር የነበሩ ሰዎች ሀገራቸውን ቋንቋ ይሰሙ እንደነበር በእነዚህ በባሪያዎች ውስጥ መንፈስ ቅዱስ ሲናገር እግዚአብሔር ሆይ ቋንቋቸውን እንዲሰማ ኑ የሚል እግዚአብሔር ድምጽ እንዲመጣ በኢየሱስ ስም እንጸልያለን ተመለሱ የሚል አምልኮ ለእግዚአብሔር ነው የሚል ድምጽ እንዲመጣ በኢየሱስ ስም እንጸልያለን በእውነትና በመንፈስ ነው የሚመለከው የሚል ድምጽ እንዲመጣላቸው በኢየሱስ ስም እንጸልያለን እግዚአብሔር ወይ ሚስዮናውያንን ኃይል ስለምታድስ ጉልበት ስለምትሆናቸው አቅማቸው ስለሚጨመር እግዚአብሔር ከትላንትናው ይልቅ ደግሞ ከዛሬው ይልቅ ነገ ብርቱ ስለሚሆኑ ዛሬ ያፍገመገማቸውን ጥለውት ስለሚነሱ እግዚአብሔር የክብር መንፈስ ስለሚያገኛቸው ኃይላቸው ስለሚታደስ እናመሰግናለን በከንቱ አልጮህንም እግዚአብሔር በምትሰማው በአምላካችን ፊት እንጸልያለን ደግሞ አንተ ሰምተህ በእሳት ትመልስልናለህ እግዚአብሔር አንተ ድምጻችንን ሰምተህ በባሪያዎችህ ውስጥ ኃይል ትልካለህ አንተ የሥራው ባለቤት አንተ የዚህ እርሻ ባለቤት ጌታ መንፈስ ቅዱስ አንተ በእነሱ ውስጥ አልፈህ ትሰራለህ እናምንሃለን ስንፍናን በኢየሱስ ስም እንሰብረዋለን በጌታ በኢየሱስ ስም አጉረምራሚነትን እንሰብራለን ስልቹነትን እንሰብራለን በኢየሱስ የሚያሰለች መንፈስ በናዝሬቱ በኢየሱስ ስም የተመታ ይሁን አጉረምራም የሚያደርግ በጌታ በኢየሱስ ስም የከበረውን እንዳያዩ የሚያደርግ የጨለማው ጉልበት የወደቀ ይሁን በጌታ በኢየሱስ ስም ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል የሚያስብል እግዚአብሔር ሆይ ኤልሳ አይን ተከፍቶ አይቶ እንደነበረው ዛሬ በናዝሬቱ በኢየሱስ ስም ስልጣን ባሪያዎች ከነሱ ጋር ያለው እንደሚበልጥ ከያንዳንዳቸው ጋር ያለው የእግዚአብሔር መንፈስ እንደሚበልጥ እግዚአብሔር አይናቸው እንዲከፈት መንፈስ አይናቸው ማየት እንዲጀምር በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን አንተ ቸርና መልካም አንተ ድንቅ ብርቱ የሆንክ እግዚአብሔር ይህንን ሁሉ ስለምታደርግልን እናመሰግናለን እግዚአብሔር ነገ መልካምን ወሬ ስለምታሰማን ነገ እግዚአብሔር ዛሬ እንደደከሙበት ሳይሆን ዛሬ አቅም እንዳጡበት ሳይሆን ዛሬ እንደሰለቹበት ሳይሆን እግዚአብሔር አምላካችን ሆይ
ዛሬ በመንፈስ ጉልበት በመንፈስ ኃይል እግዚአብሔር ሆይ በመንፈስ ጉልበት አዲስ ነገር ስለሚሆን እኛ እናመሰግናለን። እግዚአብሔር እውነት ነው፣ ስጋ ለባሽ ይደክማል። እግዚአብሔር ሆይ በክርስቶስ ኢየሱስ ስም ስልጣን ኃይላቸውን አንተ ስለምታድስላቸው አቅም ስለምትሆናቸው እግዚአብሔር ተስፋቸውን እያደስክ በሩቅ ማየት እንዲችሉ እግዚአብሔር ሆይ ያንን እንወርሳለን ብለው ትንቢት እንዲናገሩ ይሄንኛውን እንይዘዋለን እያሉ ትንቢት እንዲናገሩ የእግዚአብሔር መንፈስ የትንቢት መንፈስ እንዲያገኛቸው የኃይል መንፈስ እግዚአብሔር የሚያነቃቃው የመንፈስ ቅዱስ ኃይል እንዲያገኛቸው እኔና ወገኖቼ ተስማምተን ጸለይን። በጌታ በኢየሱስ ክርስቶስ ስም ስልጣን በሩቅና ያሉት ጌታዬ በስጋ እናያቸው፣ በመንፈስ ግን አንተ ስለምታያቸው እኛ አምነን ጸለይን። አንተ ስለምታስታጥቃቸው አንተ ብርቱ ስለምታረጋቸው እግዚአብሔር ሆይ አንተ ድንቅ አምላክ ነህና እግዚአብሔር ደካማውን ብርቱ የምታደርግ የወደቀውን የምታነሳ እግዚአብሔር የምተፍገመገውን የምታበረታ የእስራኤል ቅዱስ ነው። ላንተ አደራ አሳልፈን ሰጠንህ። ኃይል ሆናቸው፣ ብርታቱ ናቸው፣ አቅም ሆናቸው፣ ጉልበቱ ናቸው። እግዚአብሔር ቤተሰባቸውን ባርክላቸው፣ ልጆቻቸውን ትዳራቸውን ባርክ እግዚአብሔር ሆይ በጌታ በኢየሱስ ስም በጤንነት ይባረኩ። በጌታ በኢየሱስ ስም ስልጣን በስጋቸው ላይ ፍላጻ ልኮ አቅም ሊያሳጣቸው ያለ የጨለማ ኃይል የተመታ ይሁን። እግዚአብሔር ሆይ አንተ መድኃኒት ሰጥተናል፣ መድኃኒት ተወልዶላችኋል ተብሎ እንደተነገረን የናዝሬቱ የጌታ የኢየሱስ ክርስቶስ የስሙ ስልጣን ፈውስ ይሁናቸው፣ መድኃኒት ይሁናቸው። በኢየሱስ ስም ቁርጭምጭሚታቸውን የሚያጸና የመንፈስ ቅዱስ ኃይል የፈውስ ኃይል ያገኛቸው፣ የሚያበረታው የእግዚአብሔር መንፈስ ሃሌሉያ በጌታ በኢየሱስ ክርስቶስ መድኃኒት ሃሌሉያ መድኃኒት ተወልዶላችኋል። አዲስ በፋብሪካ የሚሰራ አይደለም፣ ሳይንቲስቶች የሚሰሩት አይደለም። የዘላለም አምላክ እግዚአብሔር አንተ የላክልን መድኃኒት ሃሌሉያ ማፕራዲላ ባጊና ማሰቱራባዲያ መድኃኒት ፈውስ የእግዚአብሔር ልጅ የናዝሬቱ ኢየሱስ አንተ መድኃኒት እንድትሆናቸው በክርስቶስ ኢየሱስ ስም ስልጣን በተለያየ መንገድ ህመምን እያመጣ የሚያስቆዝማቸው እንዳያገኛቸው በጌታ በኢየሱስ ክርስቶስ ስም ስልጣን ለታመኑት ላንተ እጆች እኛ አደራ አሳልፈን ሰጠንህ። አንተ ደግሞ ሁሉን ስለምታደርግ እናመሰግንሃለን። በሁሉ ላይ አንተ ብርቱና ኃያል ስለሆን ኤልሻዳይ ስለሆን አዶናይ ስለሆን እናመሰግንሃለን። እኛ በዚህ ጸለይን፣ አንተ በዛ እየሰራ ነው። እናመሰግናለን። በዚህ ያለነውን ሁላችንንም ደግሞ ኃይላችንን አድስን፣ አቅም ሆነን፣ ጉልበት ሆነን፣ መድኃኒት ሆነን የናዝሬቱ ኢየሱስ የእግዚአብሔር ልጅ ፈውሳችን ዛሬ ለዘላለም ከኛ ጋር በሚኖረው በመንፈስ ቅዱስ ኃይል መድኃኒት ሆነን በጌታ በኢየሱስ ስም እንደገና የእድሳት ምሽት ይሆንልን፣ እንደገና የአቅም ምሽት ይሆንልን። ሌሊታችን በመንፈስህ የታደሰ ይሁን በጌታ በኢየሱስ ስም። እያንዳንዳችንን እኔንና ወገኖቼን፣ ቤተሰባችን፣ ልጆቻችንን፣ የልጅ ልጆቻችን፣ ዘራችንን እግዚአብሔር ሆይ ለታመኑት ላንተ እጆች አደራ አሳልፌ ሰጠው። አንተ ፈውሳችን ነህ፣ መድኃኒታችን ነህ። የናዝሬቱ ኢየሱስ አንተ መድኃኒት ነህ። እግዚአብሔር ልጅ ስምህን በመጥራት እኔና ወገኖቼ መድኃኒት ስለሆንከን፣ ፈውስ ስለሆንከን እናመሰግናለን። ምሽታችን በስምህ የተባረከ ይሁን። በዚህ በፊት የምንጸልየው ጸሎት በአርያም ባንተ ዘንድ የተሰማ ይሁን። አቅም ሆነን ኃይል ሆነን በምንደክምበት በምናዝንበት አንተ መድኃኒታችን ኢየሱስ አዲስ ነገር በህይወታችን ይፈጠር። በኢየሱስ ክርስቶስ ጌታና ድንቅ ስም ጸለይን፣ አሜን። ተባረኪ ማብዬ፣ እግዚአብሔር ይባርክሽ፣ ዘመንሽ ተባረከ ይሁን። አሜን። አባቢ ባርካትና የዛሬው ውይይትን እስኪ ትንሽዬ አብሮን ለሚጸልዩት ገለጻ አድርጋችሁና እንጸልያለን ይባላል። ሃሌሉያ ማሚ የተባረክ ጌታ ዘመንሽን ይባርክ። በእውነት ለበረከቱኝ ይሄ የምልጃ መንፈስ አይወሰድብሽ፣ ይጨመር፣ ይጨማመር። ሃሌሉያ ይብዛልሽ። ሃሌሉያ
ሃሌሉያ። በመንፈስ ጸልዩ የሚለው እግዚአብሔር ቃል ጉልበት አንቺን በኃይል ዕለት ዕለት ያግኝሽ። ሃሌሉያ። ጸሎት ስለምናውቅ አይደለም የምንጸልየው፣ ግን በመንፈስ ምን እናደርጋለን? እንጸልያለን። ጌታ ይባረክ። ሃሌሉያ። አረ ኢየሱስ ግን ታርጌት ፉል የሆነ እግዚአብሔርን ከዙፋኑ የሚነቀንቅ የሚያስነሳ ሃሌሉያ፣ ለእኛም ደስታና ሰላም የሚሰጥ ሃሌሉያ፣ ልዩ መለኮታዊ አደራግን አሰራር ውስጥ የሚያስገባ በመንፈስ መጸለይ በኢየሱስ ለአንቺ የበዛና የተትረፈረፈ ለሁላችን የበዛ ሆኖ ወገኖች ሃሌሉያ። ኦ ሃሌሉያ። ፓስካንዳ ጃና ማደለ በገሪ ከቦር ቼካ ፖራ ሜላ ባርዳኪ በደለገጀኒያስ ሃሌሉያ። ኦ እየታወቀ የመንፈሱ አደራረግና አሰራር እየታወቀ እየተሰማን ሃሌሉያ፣ እየኮረኮረን ሃሌሉያ ሊሆን ይገባል። ሃሌሉያ። ኢየሱስ ጌታ ነው። ከምድር ስበት እያወጣን ከምድር ግራቪቲ እያወጣን ሃሌሉያ። አቦ ተባረኪ። ዘመንሽ ይባረክ። ለበረከት ሁኚ። ሃሌሉያ። አይወሰድብሽ፣ ይጨመርልሽ። ሃሌሉያ። ይትረፍረፍልሽ። ሃሌሉያ። ይብዛልሽ። ሃሌሉያ። መደነቅና መገረም በሕይወትሽ በኢየሱስ ይሙላ። ሃሌሉያ። በልጆችሽና በልጅ ልጆችሽ ላይ በኢየሱስ ክርስቶስ ይህ በረከት ያገኛቸው። ሃሌሉያ። ለበረከት ሁኚ። ሃሌሉያ። ተባረከሽ ለበረከት ሁኚ። ሃሌሉያ። 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 አንቺ በጮሽው ጩኸት፣ አንቺ ባነባሽው እንባ፣ አንቺ በእግዚአብሔር በሆንሽው ማንነት የልጅ ልጆችሽና ልጆችሽ ሁሉ በበረከት ናዳ ውስጥ በበረከት ጎርፍ ውስጥ በኢየሱስ ይግቡ። አሜን። በገጀኒ ለኪነ በገጀኒ ሳፓሮማኒ እንዳለበርደኪ መሶራ ሃሌሉያ። ሃያ ሃሌሉያ። ዘመንሽ የተባረከ ይሁን። የቀረው ዘመንሽ እግዚአብሔር የቀጠረልሽ ልዩ ከሱ ዘንድ የተቀጠረልሽ ልዩ ዘመንሽ ብርክ ይበል። የተባረከ በብዙ ጎዳናና መንገድ ብታልፊም የእግዚአብሔር ደስታና ኃይል ከአንቺ ጋር ዕለት ዕለት በኃይል የበዛ ይሁን። ሃሌሉያ። ለምድር ሳላችሁ መከራ አለባችሁ አይደለ? እኔ ግን አሸንፊያለሁ፣ እናንተ ግን ታሸንፋላችሁ ተብሎ ተጽፏል። ሃሌሉያ። ሃሌሉያ። እንደዚህ ቡርቅ የሚያደርገን አይምሰላችሁ ወገኖች። የምናልፍባቸው ጎዳናና መንገዶች እኛና ጌታ እናውቃለን። ነገር ግን የጌታ ነገር ይበልጥብናል፣ ያይልብናል፣ ይበዛልናል። ሃሌሉያ። አቦ ተባረኪ። ዘመንሽ የተባረክ ይሁን እናታችን፣ እህታችን። ሃሌሉያ። አንቺ ውበታችን ነሽ። ጌታ ዘመንሽን ይባርክ። ሃሌሉያ። ሃሌሉያ። ኦ ዝማሬ በኃይል እንደ ጎርፍ ይፍለቅለቅሽ። በሌሊት ቅኔን ይቀኛል አይደል? ዳዊት በሌሊት መዝሙር ይሰጠኛል አለ። በሌሊት መዝሙር ይስጥሽ። ሃሌሉያ። ስትነሺ፣ ስትወጪ፣ ስትገቢ። ሃሌሉያ። ኧረ ኢየሱስ ጌታዬ ነው። ሃሌሉያ። 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 ኦ ሃሌሉያ። ህልውናው ከአንቺ ጋር ሁል ጊዜ ይሁን እህቴ ሆይ። ሃሌሉያ። ምን ነካት ይባል፣ ምን አገኛት፣ እንዴት እንደዚህ ልትሆን ቻለች፣ እንደው ተለውጣለች እየተባለ ይወራብሽ። ግድ የለም ሌላ አይወራ፣ ይሄ ይወራብሽ። እግዚአብሔር ይባረክ። ሃሌሉያ። ይወራ እንዴ ምንድን ነው እንደዚህ የሚያደርጋት ይባል። አንቺ ያደረግሽ አድርጎሻል። ጌታ ይባረክ። ሃሌሉያ። ሃሌሉያ። ደንዝዘው ከሆነ እነሱን ምን ታደርጊያለሽ? ታነቂያለሽ። ጌታ ይባረክ። ሃሌሉያ። ማጂላ ባራዲካና ማደረገጀኒ ሶራ በገጀኒ እኛ ምንነውን እናውቃለን። ሃሌሉያ። የምድረ በዳ አባታችንና ጓደኛችን ጌታችንና አምላካችን ውዳችን እርሱ ነው። ሃሌሉያ። አሜን። የእምነት ጀግናና አርበኛ እግዚአብሔር አሁንም ያድርግሽ። እምነት በእምነት ላይ ይጨምርሽ በኢየሱስ ስም። ሃሌሉያ። 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 እምነትን የምትቸረችር ይሁኝ፣ እምነትን የምትሰጭ፣ እምነትን የምታባዥ ይሁኝ በኢየሱስ ስም። ሃሌሉያ። አንቺ የእምነት አርበኛና ጀግና። ሃሌሉያ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አይደል? እግዚአብሔር ይባረክ። ይችላል፣ 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 ይችላል። ሸለቆም ውሃ ይሞላል። ሃሌሉያ። ሃሌሉያ።
ይችላል። የኛ ጌታ ይችላል፣ ይችላል፣ ይችላል። አይቻልም የሚል ነገር በአምላካችን ፊት የለም። ይችላል። የሚችል አምላክ አለን። ሃሌሉያ ሃሌሉያ። ይችላል። በጉለቶቻችን እሱ ሙላት ይሆናል። ይችላል። በጥያቄዎቻችን መልስ ይሆናል። ይችላል። በነገሮቻችን ላይ መፍትሄ ይሰጣል። ይችላል። ሃሌሉያ። በኢየሱስም ይችላል። ሃሌሉያ። ተባረክ ያቦ ጌታ ይባርክሽ። ጌታ መንፈስ ቅዱስ ስለ ባረካት አመሰግናለሁ። አንተን የባረካት ከኔ ምንም የለም፣ ሁሉ ካንተ ነው። ክብር ላንተ ይሁን የኔ ጌታ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ደም ይሸፍናት እሷና የእሷ የሆኑንም በሙሉ ጌታ ሆይ ደም ይጋርዳች፣ ደም ይከልላች፣ ደም ይሰውራች። ፈጽሞ ፈጽሞ በቀለኛው አያገኛቸው። እየተቁለጨለጨ ወደ ጥልቅ ይውረድ። ሃሌሉያ፣ ወደ ጥልቅ ይውረድ። ሃሌሉያ። አገኘኋት እያለ የተቁለጨለጨ ወደ ጥልቅ ይውረድ በኢየሱስ ስም። ሃሌሉያ። ተባረክ፣ ተባረክ። ቀጥል ዮኒዬ። ተባረክ፣ ተባረክ አባቢ፣ እግዚአብሔር ይባርክ። ምናልባት እንግዲህ ዛሬ በነበረን ውሎ ላይ የተሰማህን ስሜት እኔ በጣም አንድ ነገር አምናለሁ። እግዚአብሔር አምላክ ማንኛውን ነገር ቢያደርግ ቢሰራ ከምንም ነገር ተነስቶ ሳይሆን በእርግጥ የሚያስቡ ሰዎች ያስፈልገዋል። እግዚአብሔር የማያውቅ ሳይሆን አብሮን ሊሰራ ስለሚፈልግ ፈቃዳችንን መስጠታችንን ማወቅ ይፈልጋል፣ ማየት ይፈልጋል እግዚአብሔርና እግዚአብሔር ሁሉን አዋቂ አምላክ ነው። እና በጣም እናንተ ማለት አብረን እየጸለይን ያለን ማለት በእውነት እዚህ አገልግሎት እግዚአብሔር እየሰራው ላለው ነገር ቀላል ምንስ አይደላችሁም። እና እግዚአብሔር ትልቅ ነገርን ቢያደርግ እግዚአብሔር ክብሩን ይውሰድ። በእርግጥ እሱ በጋው የሚያደርግ አምላክ ነገር ለአንድ ነገር አንድን ነገር ይዞ እንደ መጸለይ ያለ ትልቅ ነገር የለም። እና ምንኛው ነገር እግዚአብሔር ቢያደርግ የተደረገው ነገር መካከል እግዚአብሔር በእናንተ ጩኸት እንዳደረገው የእናንተን ጩኸት እግዚአብሔር ሁሌ መመስከር እፈልጋለሁ። እና አባቢዬ ዛሬ የነበረንን ከሚሶን ጋር የነበረንን የጸሎት ቆይታ ያለውን ሁኔታ ትንሽ ነገር ስሜትን አካፍላቸውና ከዛ ደግሞ እኔም ትንሽ ተምሬ በዛ ላይ እንጸልያለን። ጋር ያለንን ነው ወይስ ከሌሎች ወገኖቻችን ጋር የነበረውን ነው? ከሚሶናውያን ጋር። ኦኬ፣ እሺ። ጌታ ይባረክ። ዛሬ ጌታ ረድቶን እና አግዞን የእግዚአብሔር አቅምና ጉልበት ከኛ ጋር ስለሆነ ብቻ ከኛ የሆነ ምንም ነገር የለም ወገኖች። ከኛ ምንም ቅንጣት ያክል አንዳች ነገር የለም። ሁሉ ከሱና በርሱ ለርሱ ሆነ፣ ከሆነውስ አንዳች ያለ እርሱ አልሆነም የሚለው ቃል ጉልበት በህይወታችን እየሰራ ነው። ጌታ ይባረክ። ስለዚህ በሚስዮናና አገልግሎት ሐሙስ እንዲሁ ግሩፕ እየፈጠርን ያው ቴሌ ኮንፈረንስ እናደርጋለን። በዛ በቴሌ ኮንፈረንስ ላይ ያው ወገኖቻችን 5 6 4 ምናምን እየሆንን ያው በዛ እንመካከራለን፣ ጸሎት እናደርጋለን። ግሩም የሆነ መልካም ጊዜ እያሳለፍን ነው ያለነው። እነሱም በቃ በጣም እየተነቃቁ አልፎ ተርፎ እግዚአብሔር ምርኮን እየሰጣቸው በቃ ደስ እያላቸው ስራቸውን እየሰሩ እንደሆነ አይተናል፣ ተገንዝበናል። ደግሞም ጌታ ረድቶን በቃ በፍቅር ላይ ተመስርተን፣ ምክንያቱም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት አይደል የሚለው፣ በፍቅር ላይ ተመስርተን ክርስቶስ በፍቅር እንደወደደን፣ በፍቅር እንደጠራን፣ በፍቅር እንደመረጠን፣ በፍቅር እንዳንበረከከን፣ በቃ በፍቅር እንደያዘን ከዚህ የተነሳ ለነዛም ለወገኖቻችን በዚህ መለኮታዊ በሆነ በእግዚአብሔር ፍቅር ላይ ተመስርተን ስለነሱ በቃ በተለይ ወንድማችን ዮኒ ስለ ጸሎት ምንነት በደንብ አድርገው አስረግጦ በደንብ አድርገው ነገራቸው። ምክንያቱም ያለ ጸሎት የእግዚአብሔር መንግስት ማስፋት እንደማይቻል፣ ያለ ጸሎት በምንም አይነት መልኩ አቅም እንደማይገኝ፣ እንደገና ደግሞ የጸሎት ቡድን፣ የጸሎት ህብረት፣ የጸሎት እንቅስቃሴ በዛ ስፍራና ቦታ እንዲያደርጉ አበክሮ ይነግራቸው ነበርና
ደግሞ ጌታ ረድቶን በዚሁ ርዕስ ላይ አብረን በመቀባበል በመስማማት በመግባባት በመቀባበል በዚህ ርዕስ ላይ አብረን ጸለይን። ብዙዎች ደግሞ ያው ይታወቀናል በቃ መንፈስ ቅዱስ በኃይል ወደ ህይወታቸው ሲመጣ ሲነካቸው አቋረጠብኝ። ጌታ ይባረክ። እዚህ የምንጮኸው ጩኸት ወገኖቼ የእናንተ የጸሎት ድጋፍ ነው ለኛም አቅም እየሆነ ያለው ወገኖች። እግዚአብሔር ይባረክ። እንደ ተራ ነገር እንዳትቆጥሩት ወገኖች። በእግዚአብሔር ዘንድ ዋጋ አላችሁ። በእግዚአብሔር ዘንድ አክሊል አላችሁ። በእግዚአብሔር ዘንድ ተወዳጅ ናችሁ። ጌታ የተመሰገነ ይሁን። ኢየሱስ ጌታ ነው። ስለዚህ እናንተ ድጋፎቻችን ናችሁ፣ አቅሞቻችን ናችሁ፣ ጉልበቶቻችን ናችሁ ወገኖች። ጌታ ይባርካችሁ ለማለት እፈልጋለሁ። ያልመጡም አሉ። እናንተ ብዙ ጊዜ በዚህ ስፍራና ቦታ የምትገኙ ዝም ብላችሁ እንዲሁ አይደለም እንጮኸው። ስለዚህ መጮኻችን እንድንቀጥል ነው ማበረታታችሁና ጌታ ይረዳናል። እግዚአብሔር ምድሪቱን አሳልፎ ምን ያደርጋል? ይሰጠናል። በአራቱም ማዕዘንና አቅጣጫ የወንጌል እሳት ይነዳል። የወንጌል እሳት ይንቦገቦጋል። ሃሌሉያ። ሰዎች በዚህ በወንጌል እሳት ጉልበት ሃሌሉያ ወደ እግዚአብሔር መንግስት ምን ያደርጋል? ይፈልሳሉ፣ ይመጣሉ። ጌታ ይባርካችሁ። የቀረውና የተረፈውን ደግሞ ዮኒ ያወራናል። ጌታ ዘመናችሁን ይባርክ። ተባረክ አባቴ። እግዚአብሔር ይባርክ። ይባረክ። እውነት ነው። እግዚአብሔር አምላክ በብዙ እየረዳን ያለው ወገኖች እንደምታዩት ነው። ብዙ ሰዎች እዚህ አገልግሎት ላይ ገብተው መጸለይና ምናልባት አላውቅም ፈቃዳቸውን ሰጥተው ገብተው መጸለይ አይደለም። እግዚአብሔር ግን እናንተኛ ያደረገን ባለከላችን ያደረገ ባለው ነገር ታላቅ ነገር እየሰራን ክብር ለእግዚአብሔር ይሁን እና እናንተ እና እኛ አብረን መጸለያችን በእግዚአብሔር ፊት 3-5 ሆነ መትጋታችን እጅግ ትልቅ ዋጋ እንዳለው ይገባኛል። በእውነት ቤት ስላለ የእግዚአብሔር መንግስት አይሰራም። ገንዘብ ስላለ የእግዚአብሔር መንግስት አይሰራም። ገርማችሁ በጣም እውቀት ስላለ ማይሄድ ጸሎት ስላለ ግን ይሄዳል። ጸሎት ካለ ግን የእግዚአብሔር መንግስት ይሰፋል። ጸሎት ካለ የማይቻል ነገር አይኖርም። ሁሉም ነገር ይቻላል ይመጣልና ጸሎት ማለት ትልቅ መንግስት ላይና እስካሁን ድረስ እየተዱ ስለሆነ የሚመጣው ማንኛውንም ነገር ከናንተ እንትን ማድረግ አንችልም። ለዚህ ነው ሁሉ እያወቅን እንድንጸልይ ይፈልጋለሁ። አብረን እየተጋደልን ስለሆነ ማለት እና ጌታ ነው። እግዚአብሔር ይመስገን። እግዚአብሔር አምላክን እጅግ አድርገን የምንባርከው ዛሬ አንድ ሴትና ወንድም ነበሩ ከኛ ጋር አብረው አግኝተናቸው እዛ ቢሮ ላይ ስንመካከር ነበረ፣ ስንጸልይ አብረን እና እግዚአብሔር ይመስገን ይሁን። የተገኘችው እህት እኔ አንድ ሚስዮናዊ እልካለሁ ብላ ቃል ታለለ የሄደችው እና አንድ ሚስዮናዊ እልካለሁ በወር 6000 ብር ለሚስዮናዊ ቀለብ አስገባለሁ በ2000 ብር አስገባለሁ ብላ ቃል ገብታ ነው እና እግዚአብሔር ይፋይ ወደዚህ ህብረት ጣያል ጮህን ስለነበረ እግዚአብሔር ያደረገ ያለው ነገር እናንተ መመስከር ፈልጋለሁ። ጮህችንን እንጥላለን። ጌታ የተባረከ ይሁን። እግዚአብሔር ይሄንን እያደረገን ያለው እንቀጥላለን። ብዙ ሰዎች ልባቸውን ብዙ ሰዎች ቀኝ እጃቸውን ይሰጡናል። እግዚአብሔር በዳን ሁሉ በጸጋው ጉልበት ብዙ ጨካዎች በዚህ ጸሎትና በዚህ አገልግሎት ይመነጠራሉ። እግዚአብሔር አንስላለ በኃይል ይረናል። እግዚአብሔር ይውሰድ። ክብሩ ለእግዚአብሔር ብቻ ይሁን እና እግዚአብሔር እናመሰግናለን። አሁንም ደግሞ እንጸልያለን። እግዚአብሔር በዚህ ህብረት ላይ በእውነት እግዚአብሔር የሚያገለግል
ፍጹም ልብ የፍቅር ልብ ያላቸው ሰዎች እንዲጨመሩ እንዲመጡ ምንም ብዙ ቦታዎችን ድረስ እንዲሆንልን ብዙ ስፍራዎች ላይ ቤተክርስቲያን እንዲተከሉ እግዚአብሔር ምክንያት አድርጎ እንዲጠቀመው ብዙ ሰዎች የሚመጡ ሰዎች እንዲጨመሩ እና እግዚአብሔር እንዲያስፋን በብዙ ሰዎች ፋይናንስ እግዚአብሔር በነገር ሁሉ እንዲባርከን እንጸልያለን። ክብር ለእግዚአብሔር ይሁን። ፋይናንስ በረከት ያስፈልገናል። በጣም ፍቅር የተሞሉ ሰዎች ልቦች ይፈልጉናል። እግዚአብሔር ሰዎችን ይቀሰቅሳል። ቀሰ እንደሆነ ስለምያየን እና ጌታ የተባረከ ይሁን። ዛይ ደግሞ ወደ 20 ጠጋ ማትሪያል ለማዘጋጀት እንቅስቃሴ ጀምር ጥሩ እየሄድን እዚያም ስራ መከናወንን እንዲሰጠን ማለት በገጠሩ በከተማው በእውነት ሽኔዎች የሚተለጥኑበት ሶሊድ የሆነ ነገር እንዲዘጋጅ ብለን ብዙ አገልጋዮች መምህራንን እየተገናኘን እየተዘጋጁ ነው ያሉት መጽሐፍቶች እዚህ ማሰልጠኛ መጽሐፍቶች እና እግዚአብሔር በብዙ እየረዳን ያለው በብዙ መስፋት የተጀመሩ ነገሮች እየሰጡ ይሄዱ እንዳገር የሚቆም እንዳች የሚከስም ነገር ላይኖረን ፍሬያ የጨመረ እንዲሄድ በቁጥር በተከላ ሰዎችን በማጠን በጸሎት ልዑኮች እግዚአብሔር በነገር ሁሉ እንዲያበረታን ማረክ አንቺ ጋር እንጸልያለን። በዚህ ላይ መጨረሻ አባቢ እንጨርሳለን ከመዋል እግዚአብሔር አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም እናመሰግናለን። መልካም አባት ሆይ ስም ለዘላለም የተባረከ ይሁን። ዙፋኑ መቅደስ ለዘላለም ይባረክ። እግዚአብሔር አንተ መልካም አባት ነህ። አንተ መልካም አምላክ ነህ። አንተ መልካም እረኛ ነህ። አንተ ደግ አባት ነህ። አንተ ቸር አባት ነህ። አንተ ድንቅ አባት ነህና ስም ለዘላለም የተባረከ ይሁን። የረዳህን ስላለ ያገዝከን ስላለ ከኛ ጋር ስላለ እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ በፊት ሞገስ ስላገኘን እግዚአብሔር አባቴና መድኃኒቴ ሆይ ከኛ የሆነ ነገር አንድም የለም። እግዚአብሔር ሆይ በሰጠህን መንፈስ በሰጠህን ጸጋና በሰጠህን ሞገስ እግዚአብሔር ሆይ በፊት ሞገስ አግኝተናል። እግዚአብሔር አባቴ ጸሎታችንን ሰምተሃል። ስምህ ለዘላለም የተባረከ ይሁን። ከጸለይነው ከለመንነው ከፈለግነው በላይ ያደረክ ስላለህ የሰራ ስላለህ በስራ ላይ ስላለህ እግዚአብሔር አባቴና መድኃኒቴ ሆይ እናመሰግናለን። ከኛ ጋር ጌታ እግዚአብሔር ሆይ የእኛን ጸሎት ልትሰማ እግዚአብሔር ሆይ ጆሮን ወደኛ አዘንብለህ ከኛ ጋር ልትነጋገር እግዚአብሔር ሆይ በሰጠን ጸጋ ድምጻችንን ልትሰማ እግዚአብሔር ሆይ በፊት ሞገስ ስላገኘን ክብር ምስጋና ላንተና ላንተ ብቻ ይሁን። እግዚአብሔር ሆይ ተባረክ። አንተ ብቻ ከፍ ከፍ በል። እግዚአብሔር አባቴና መድኃኒቴ ሆይ ሌላ የምንሰጥህ ነገር ስለሌለ እናመሰግናለን። ምስጋና ስለሚገባህ እናመሰግናለን። መልካም አባት ሆይ የምትሰማ አባት ስላለህን የማትንቅ እግዚአብሔር ሆይ ከኛ ጋር ልታወራ ከኛ ጋር ልትነጋገር የኛን ጸሎት ልትሰማ እግዚአብሔር ሆይ በጌታ በኢየሱስም ስለረዳህን ልጆች ስላደረከን ስላከበርከን ጆሮውን ወደኛ ዘንብለ እየሰማህን ስላለ ሰምተ መልስ እየሰጠህን ስላለ በስራ ላይ ስለሆንክ እናመሰግናለን። አሜን። የማይገባ ክብር ሰጥተናል። ስምህ ይባረክ። ከኛ የሆነ ነገር ምንም የለም። እኛ ከሌሎች የተሻለን ሆነን አይደለም። ጸጋ ስለረዳን ነው። መንፈስ ቅዱስ አንተ ስለረዳህን ነው። እናከብርሃለን። ክብር ሁሉ ለአንተና ለአንተ ብቻ ይሁን። እግዚአብሔር አባት ሆይ ክብሩን አንተና አንተ ብቻ ውሰደው። እኛ ምንም የማንችል ደካሞች ሆነን ሳለ ግን በድካማችን የአንተ ኃይል ስለሚገለጥ እግዚአብሔር ሆይ አንተ በደካሞቹ ልትገለጥ ስለወደድህ በድካማችን አንተ ልትከብር ስለወደድህ እናመሰግናለን። አባት ሆይ ክብር ሁሉ ለአንተ ይሁን። ከፍ ከፍ በል። ተባረክ አባ። ደምቀታይ
እግዚአብሔር ሆይ እናከብርሃለን፣ ስምህን እንባርካለን፣ ስምህን ከፍ ከፍ እናደርጋለን፣ እናደንቃለን፣ እናደናንቃለን። ክብር ለአንተ ይሁን። ተባረክ። ምሕረትን ስላበዛልን፣ ጸጋህን ስላበዛልን፣ እግዚአብሔር ሆይ ቸርነትን ስላበዛልን፣ በጎነትን ስላበዛልን፣ እግዚአብሔር ሆይ ሞገስህን ስላበዛልን፣ እግዚአብሔር ሆይ መንፈስህን ስላፈሰስክልን፣ ጩኸታችንን ስለሰማህ ሰምተህ መልስ ስለሰጠን ከኛ ጋር ስላለህ ጌታ እግዚአብሔር ሆይ እናከብርሃለን፣ ስምህን እንባርካለን፣ ስምህን ከፍ ከፍ እናደርጋለን። መልካም አባት ሆይ ሌላ የሚሰጥህ ነገር ስለሌለ፣ ሌላ የምናደርግልህ ነገር ስለሌለ እግዚአብሔር ሆይ ተባረክ፣ ከፍ በል የኔ ጌታ። ሃሌሉያ። አሁን ደግሞ ጌታ እግዚአብሔር ሆይ እንጸልያለን በኢየሱስ ክርስቶስ ስም። አሁንም ደግሞ ጌታ እግዚአብሔር ሆይ ከዚህ ህብረት ጋር በአንድ ልብና በአንድ መንፈስ እግዚአብሔር ሆይ ተያይዞ እግዚአብሔር አባት ሆይ ያንተን ስራ ለመስራት እግዚአብሔር አባት ሆይ ጸጋ ያለባቸውን ሰዎች፣ ለቤት ቅናት ያለባቸውን ሰዎች እግዚአብሔር ሆይ አንተ ያሉበት የት እንደሆነ ታውቃለህ። ከያሉበት ቦታ ከያሉበት ስፍራ ወደዚህ ህብረት እንዲቀላቀሉ እንዲጨመሩ እግዚአብሔር አምላክ የቤት ቅናት ያለባቸው እግዚአብሔር አባት ሆይ የቤትን ያንተን ስራ ለመስራት እግዚአብሔር ሆይ ትጋትን የሚተጉትን እግዚአብሔር ሆይ ፍላጎት ያላቸውን ጥማት ያላቸውን ረሃብ ያላቸውን እግዚአብሔር ሆይ ከየተደበቁበት ከያሉበት ከየጓዳው እግዚአብሔር ሆይ አንተ በፈለግከው መንገድ አምጥተህ እግዚአብሔር እንድታቀላቅላቸው ወደዚህ ህብረት የሚቃትቱ እግዚአብሔር ሆይ በገንዘብ የሚያገለግሉ እግዚአብሔር ሆይ በጸሎትም የሚያገለግሉ በተለያየ ጸጋ እግዚአብሔር ሆይ ለመንግስት የሚሰሩ የሚሯሯጡትን እግዚአብሔር አባት ሆይ አንተ እንድታገናኘን ወደዚህ ህብረት እንድታቀላቅላቸው እንድታመጣቸው በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እንጸልያለን። መልካም አባት አንተ የት እንዳሉ ታውቃለህ። አንተ የተደበቁ አሉ ጌታ ሆይ። እኛ እግዚአብሔር አባት ኤልያስ እኮ እኔ ብቻ ቀረው ሲል ሌሎች አሉኝ 700 የተደበቁ አሉኝ ብቻህን አይደለም እንዳልከው ጌታ እግዚአብሔር በኢየሱስም አንተ የደበቅካቸው እግዚአብሔር አባት አንተ ልትጠቀምባቸው የሸሸካቸውን ሰዎች ከያሉበት እንዲታቀላቅላቸው ወደዚህ ህብረት እግዚአብሔር በገንዘባቸው የሚተጉ እግዚአብሔር በጎልበታቸው በጸጋቸው በጸሎታቸው የሚተጉ እግዚአብሔር እንዲመጡ በኢየሱስ ስም እንጸልያለን። መልካም አባት ከዚህ ህብረት ጋር ሆነው ጌታ እግዚአብሔር አንተን የሚያገለግሉ ለመንግስት የሚተጉ እግዚአብሔር በኢየሱስ ስም እንዲጨመሩ ወደዚህ ህብረት እንጸልያለን። መልካም አባቶ የሚያስፈልገው ለዚህ ህብረት እግዚአብሔር ለዚህ መንግስት ስራ ለዚህ ወንጌል ጌታ እግዚአብሔር ሆይ የሚያስፈልገው ነገር ሁሉ እንዲለቀቅ በጌታ በኢየሱስ ስም እግዚአብሔር አባቶ የነጻለሁ እግዚአብሔር አባቴና መድኃኒቴ ሆይ በጸሎት የሚተጉ እንዲመጡ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቶ በሚያስፈልገው ነገር ሁሉ ለወንጌል በሚያስፈልገው ነገር ሁሉ እግዚአብሔር እጃቸው የተፈታ እንዲመጡ ልባቸው የተፈታ እንዲመጡ አእምሮአቸው የተፈወሰ የተፈታ እንዲመጡ እግዚአብሔር ሆይ በቅንነት በአንድ ልብና በአንድ መንፈስ ሆነው እግዚአብሔር አምላክ ሆይ ያንተን መንግስት ስራ ለመስራት እግዚአብሔር የሚተጉ እንዲቀላቀሉ በጌታ በኢየሱስ ስም እንጸልያለን። ከያሉበት ቦታ ከየተደበቁበት ቦታ እግዚአብሔር ሆይ በኢየሱስ ስም አንተ በምትሰራበት ቀን ገንዘብህ እንዲሆኑ ከያሉበት ጌታ እንዲመጡ በጌታ በኢየሱስ ስም እግዚአብሔር ቅንነት ያለባቸው እግዚአብሔር አምላክ ሆይ በኢየሱስ ስም እንዲመጡ እንጸልያለን። መልካም አባት ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እግዚአብሔር የተሰማሩትንም እግዚአብሔር አንተ ከነሱ ጋር ስላለ እናመሰግናለን። አሁን ከተጉት በላይ እንዲተጉ አሁን እግዚአብሔር አባቶ እየሰሩ ካሉት በላይ እንዲሰሩ ጉልበት እንዲጨመርላቸው ጸጋ እንዲበዛላቸው ከክፉ ነገር እንዲሰውራቸው በጌታ በኢየሱስ ክርስቶስ ስም ትጋትን እንዲጨምርላቸው በጌታ በኢየሱስ ስም እግዚአብሔር በአንድ ልብና በአንድ መንፈስ ሆነው አንተን እንዲያከብሩ ጌታ እግዚአብሔር ለዓለም ለምድር ሁሉ በረከት እንዲሆኑ ለሰው ልጆች ሁሉ መዳን ምክንያት እንዲታደርጋቸው ደግሞም ሌሎችም እግዚአብሔር አባት ወንጌላውያኖች እግዚአብሔር ሚሽነሪዎች እንዲነሱ እግዚአብሔር ከያሉበት ቦታ እንዲቀሰቀሱ በጌታ በኢየሱስ ስም ጸለይኩ። ወንጌል ወዳልደረሰባቸው ሀገሮች ሁሉ በኢየሱስ ስም አሁንም ደግሞ እግዚአብሔር ሌሎችም እንዲጨመሩ ሌሎችም እንዲላኩ እግዚአብሔር በትጋት የሚሰሩ
እግዚአብሔር ሆይ ለዚህ ዓለም ነገር የማያመቻምቹ በጌታ በኢየሱስ ስም የመንግስት ቅናት ያለባቸው የቤት ቅናት በላኝ እንደተባለ በጌታ በኢየሱስ ስም የቤት ቅናት የማያስተኛቸው በጸጋ ኃይል ጌታ ሆይ የሚንቀሳቀሱ እግዚአብሔር አንተ በሰጣቸው ጸጋ የሚተጉ ጌታ እግዚአብሔር ሆይ እንዲጨመሩ ሌሎችም እግዚአብሔር ሆይ እግዚአብሔር ያልተደረሰባቸው ሀገሮች ሁሉ እንዲላኩ በስመ ኢየሱስ ክርስቶስ አገልጋዮች እንዲጨመሩ ነው የጸለይኩ። መከሩ ብዙ ነው፣ የመከሩ ሰራተኞች ጥቂቶች ናቸው። የመከሩን ጌታ ሌላ ተጨማሪ ሰራተኞችን እንዲልክ ለምኑት ተብሎ እንደተጻፈው ለዚህ የመከር ስራ ለዚህ የወንጌል ስራ ሌሎች ደግሞ ያስፈልጋሉ። በጌታ በኢየሱስ ስም እግዚአብሔር ሆይ ለዚህ ዓለም ነገር የማያመቻምቹ እግዚአብሔር ለአንተ የተለዩ እግዚአብሔር ፈቃድህን ፈጽሞ ማለት ፍላጎት ያላቸው ራብ ያላቸው በጌታ በኢየሱስ ስም ከያሉበት ቦታ እንዲነሱ እግዚአብሔር በጌታ በኢየሱስ ስም ወደሚያስፈልገው አቅጣጫ ሁሉ ወዳልተደፈሩ ሀገሮች ሁሉ እግዚአብሔር በድፍረት የሚሄዱ ጌታ እግዚአብሔር እንዲላኩ በኢየሱስ ክርስቶስ ስም እንዲነሱ እግዚአብሔር እኔ ጸለይኩ። እንዲጨመሩ በጌታ በኢየሱስ ስም ጸለይኩ። ጌታ እግዚአብሔር ሆይ ለዚህ ወንጌል ለዚህ እግዚአብሔር አባቴና መድኃኒት ሆይ ሚሽን የሚያስፈልገው ነገር ሁሉ እግዚአብሔር ሆይ ባጀት ቢሆን እግዚአብሔር አባት ሆይ ትራንስፖርት ቢሆን እግዚአብሔር ሆይ ምንም የሚያስፈልገው ነገር ሁሉ በጌታ በኢየሱስ ስም ከአንተ እንዲዘጋጅ ነው የጸለይኩ። ሁሉን ከምትችለው አምላክ የሰማይና የምድር ጌታ ከሆንከው እግዚአብሔር ሁሉን ነገር የምትሰራ ሁሉን ነገር የፈጠርከው ፈጣሪ የሆንከው ሁሉ ያንተ የሆነው ካንተ ዘንድ እንዲዘጋጅ በጌታ በኢየሱስ ስም ጸለይኩ። እግዚአብሔር አባቴና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም ወንድሞቼን ደግሞ ከዚህ በላይ እግዚአብሔር አባት ሆይ እንዲታበረታቸው ኃይልን እንዲታስታጥቃቸው ጸጋን እንዲታበዛላቸው ለብዙዎች በረከት እንዲሆኑ ለብዙዎች እግዚአብሔር አባት ሆይ ራእያቸው እንዲሰፋ በጌታ በኢየሱስ ስም ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ ወደ መላው ዓለም እግዚአብሔር ሆይ እንዲያስፋፉ ራእያቸውን እንዲታሰፋ ይህን ራእይ የሰጣቸውን ወንድሞችን እና የሆኒን በጌታ በኢየሱስ ስም ከዚህ በበለጠ እግዚአብሔር ጥበብህን እንዲሰጣቸው ማስተዋልን እንዲሰጣቸው እግዚአብሔር አምላክ አንተን መፍራት በልቦናቸው እንዲታስቀምጥ እግዚአብሔር በጽድቅና በቅድስና እስከ መጨረሻ አንተን አገልግለው ማለፍ እንዲችሉ አንተን አክብረው ማለፍ እንዲችሉ ለአንተ ሩጠው እንዳይደክሙ ጌታ ሆይ ኃይል እንዲጨመርላቸው ጸጋ እንዲጨመርላቸው ከሮጡልህ በላይ እንዲሮጡልህ ከተጠሙት በላይ እንዲጠሙ እግዚአብሔር ሆይ በጌታ በኢየሱስም ኃይላቸውን እንደ ንስር እንዲታድስ ደከመን እንዳይሉ በጌታ በኢየሱስ ስም እግዚአብሔር ሆይ ጸለይኩ። በጌታ በኢየሱስ ስም እግዚአብሔር አባቴና መድኃኒቴ ሆይ በአንተ ጥበብ የተሞሉ ይሁኑ። እግዚአብሔር አምላክ የነገስታትን በር እንኳን እያንኳኩ እንዲዘሉ እንዲገቡ በጌታ በኢየሱስ ስም በአንተ ጥበብ በአንተ ማስተዋል እንዲሞሉ አንተን በመፍራት እንዲሞሉ ለዓለም በረከት እንዲሆኑ ለትውልድ በረከት እንዲታደርጋቸው ራእያቸው እንዲሰፋ በጌታ በኢየሱስ ስም እግዚአብሔር አይኖቻቸው እንዲከፈቱ ካዩት በላይ መልሰው አሁን ማየት እንዲችሉ በጌታ በኢየሱስ ስም አባቶይ ጸለይኩ። መልካም አባቶይ ኃይላቸውን እንደ ንስር አድስ ይጨመርላቸው፣ ኃይል ይጨመርላቸው፣ ጸጋ ይጨመርላቸው፣ ጉልበት ይጨመርላቸው። በአንድ ልብና በአንድ መንፈስ ጌታ እግዚአብሔር መያያዝ ይሁን። በመካከላቸው ምንም ልዩነት እንዳይኖር በጌታ በኢየሱስ ስም አንድ ልብ እንዲሆኑ በጌታ በኢየሱስ አንተ እግዚአብሔር መንፈስ ቅዱስ እንዲረዳቸው ጸለይኩ። መልካም አባቶች በክፉ የሚጠማመታቸው ሁሉ የጨለማ እይታ በጌታ በኢየሱስ የተጠረገ ይሁን፣ ከዙሪያቸው ላይ የተጠረገ ይሁን። አንድነታቸውን የማይወድ ፍቅራቸውን የማይወድ መያያዛቸውን የማይወድ ለጌታ ያላቸውን ትጋት የማይወድ የጨለማ ዕቅድ የጨለማ ሀሳብ ግን በስመ ስልጣን የተጠረገ ይሁን። ከዙሪያቸው ላይ የተጠረገ ይሁን፣ ከራያቸው ላይ የተጠረገ ይሁን፣ ከመንገዳቸው ላይ የተጠረገ ይሁን፣ ከዘመናቸው ላይ የተጠረገ ይሁን። በጌታ በኢየሱስ ከአገልግሎታቸው ዙሪያ ላይ ይጠረግ። በጌታ በኢየሱስ ስም ከትጋታቸው ጥላ ዙሪያ ላይ የተጠረገ ይሁን። ከጤንነታቸው ዙሪያ ላይ በኢየሱስ ስም የተጠረገ ይሁን።
ራያቸው ጤናማ ይሁን እስከ መጨረሻ ጌታ እግዚአብሔር ሆይ የሚጓዙበትን ኃይልህን አስታጥቃቸው። እግዚአብሔር አምላክ በጌታ በኢየሱስም ጥበብና ማስተዋል ይጨመርላቸው። አንተም መፍራት አሁንም ይጨመርላቸው። ለብዙዎች በረከት ይሁኑ፣ ለብዙዎች ፈውስ ይሁኑ፣ ለብዙዎች መጽናናት ምክንያት ይሁኑ። በጌታ በኢየሱስም የደከሙትን የሚያበረቱ ይሁኑ። እግዚአብሔር ሆይ ይህን ታደርጋለህና እኔ አመሰግናለሁ። ክብር ለገናናው ስምህ ይሁን። አንተ መልካም አባት ነህ፣ ስምህ ይባረክ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ኃይላቸው የደከሙትን የሚያበረቱ የወደቁትን እግዚአብሔር ሆይ የሚያነሱ እግዚአብሔር አምላክ አንተ ከተጠቀምክባቸው በላይ የምትጠቀምባቸው ጉልበት ይጨመርላቸው፣ ኃይል ይጨመርላቸው፣ ማስተዋልና ጥበብ ይብዛላቸው፣ አንተን መፍራት ይብዛላቸው፣ ጸጋ ይትረፍላቸው። እግዚአብሔር አምላክ የመንፈስ ቅዱስ ኃይል ይታጠቁ። ጌታ እግዚአብሔር ሆይ እኔ አመሰግንሃለሁ። የሚያስፈልጋቸው ነገር ሁሉ ከአንተ ይዘጋጅላቸው። በጌታ በኢየሱስ ስም ተባርከው ለብዙ በረከት ይሁኑ፣ ለብዙ መዳን ምክንያት ይሁኑ፣ ለብዙዎች ፈውስ ይሁኑ በኢየሱስ ስም። ራባና ማሴክ ራባጂና ማይፕሮባ ሶዲያና ማጋንዶ ሪፖፓ ሻዶና ማሳና ላይ ክሮዲና ማጂና ላይ ክሮባ ሳይክ ራባሹ አንተ በምትሰራ በቀን ገንዘብ ስላደረካቸው አባን ያመሰግናለሁ። ረባና ማቸና ክሮዲያስ የክራባሽ ዲን መክሮባና ማጋንዶ ራዶስ የክራባሽ ዲን መክሮባ አንተ መልካም አባት በጌታ በኢየሱስም እያንዳንዳችንን ጌታ እግዚአብሔር ሆይ እንድታበረታን እስከ መጨረሻው ታማኞች እንድንሆን ጸጋ እንዲረዳን በጌታ ኢየሱስም ኃይልን እንድታስታጥቀን እግዚአብሔር ሆይ በመካከላችን ምንም አይነት የሀሳብ ልዩነት እንዳይሆን በመንፈስ ቅዱስ በአንድ ልብ በአንድ መንፈስ በአንድ ዓላማ የጸናን እንድንሆን አንተን አክብረን ማለፍ እንድንችል ዘወትር አንተን ማየት እንዲሆንልን እግዚአብሔር አባቶ የመስቀሉን ቃል ኃይል እንድታስታጥቀን በጌታ በኢየሱስም በመስቀል ቀራንዮ ላይ የተሰራልንን የተፈጸመልንን ዘወትር ያንን የመስቀሉን ስራ እያየን መበርታት እንዲሆንልን በአንድ ልብ በአንድ መንፈስ መያያዝ እንዲሆንልን እግዚአብሔር ሆይ ጸጋ እንዲረዳን በጌታ በኢየሱስ ስም አባት ሆይ ጸለይኩ። በፍጹም እግዚአብሔር ሆይ በፍጹም እግዚአብሔር ሆይ የሀሳብ መለያየት እንዳይሆን አንድ ልብ እንድታደርገን ጌታ ሆይ በጌታ በኢየሱስ ስም ለዚህ ህብረት የሚያስፈልገው ነገር ሁሉ እንዲዘጋጅ እግዚአብሔር አባት ሆይ ከልብ የሆነ መያያዝ እንዲሆንልን በጌታ በኢየሱስ መቀባበል እንዲሆንልን በጌታ በኢየሱስ ስም ከኔ ይልቅ ለእህቴ ከኔ ይልቅ ለወንድሜ ማለት እንዲሆንልን ጸጋ እንዲረዳን መንፈስ ቅዱስ አንተ እንዲታግዘን በጌታ በኢየሱስ ስም እየጸለይኩ መልካም አባት ሆይ በኢየሱስ ስም ሰው በኃይሉ አይበረታም። እግዚአብሔር መንፈስ ቅዱስ አንተ አቅም ስጠን፣ አንተ ጥበብና ማስተዋልን ስጠን፣ አንተ ጸጋህን አብዛልን። እግዚአብሔር ሆይ በጌታ በኢየሱስ ስም በድካማችን ኃይል ይገለጥ። እግዚአብሔር ሆይ ባለማወቃችን ያንተ እውቀት ይገለጥ፣ ባለመቻላችን ያንተ ችሎታ ይገለጥ። እግዚአብሔር ሆይ በጌታ በኢየሱስ ስም እስከ ፍጻሜ ድረስ ጌታ እግዚአብሔር ሆይ በዚህ ዓለም እስከምንኖርበት ዘመን ሁሉ አንተን አክብረን ማለፍ እንድንችል ጸጋ ይርዳን። ጌታ እግዚአብሔር ሆይ አንተ እስከ መጨረሻ በቤት እንድንጸና እርዳን። ለብዙዎች መዳን ምክንያት እንድታደርገን እግዚአብሔር ሆይ እርዳን። የጌታ መንፈስ በድካማችን ያንተ ኃይል ይገለጥ። ጌታም በህይወታችን አክብሮ የሚያስፈልገው ነገር ሁሉ ጌታ እግዚአብሔር ሆይ ለዚህ ህብረት የሚያስፈልገው ባጀት የሚያስፈልገው ማንኛውም ትራንስፖርት ቢሆን ማንኛውም የሚያስፈልግ ነገር ሁሉ በኢየሱስ ስም ይጨመር። እግዚአብሔር ሆይ ይህን ስለምታደርግ አመሰግናለሁ። መልካም አባት ሆይ ስም ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። እንደ አባታችን ያለ ማንም የለም። እንደ አምላካችን ያለ ማንም የለም። መልካም አባት ሆይ አንተ ድንቅ አባት ነህ። አንተ ልዩ አባት ነህ። ስም ይባረክ። ከፍ ከፍ በል። ባልታሰበው ሰው በማያስበው አንተ ግን ትሰራለህ፣ አንተ ግን ትጠቀማለህ። በሰው ዓይን በማይሞላው አንተ ግን ጌታ እግዚአብሔር ሆይ ክብርህን ትገልጣለህ። የአንተ አሰራር ልዩ ነው፣ ከአእምሮ በላይ ነህ። ስምህ ለዘላለም ብሩክ ይሁን። ከፍ ከፍ በል። በነገር ሁሉ ተመስገን። ሁሉ ለስምህ ክብር ይሁን። ስለሰማህን እናመሰግንሃለን።
ክብር ሁሉ ለአንተ ይሁን። ቀሪ ጊዜያችንን አንተ ተረከብ። በደም ሸፍነን። የብቀላ መንፈስ ይታሰር፣ ከእያንዳንዳችን ላይ ይታሰር። አንድነታችንን የማይወድ የተመታ ይሁን በጌታ በኢየሱስ ስም። ፍቅራችንን የማይወድ የተመታ ይሁን በጌታ በኢየሱስ ስም። ትጋታችንን የማይወድ የተመታ ይሁን። ጸሎታችንን የማይወድ የተመታ ይሁን። ጩኸታችንን የማይወድ በስም ስልጣን የተጠረገ ይሁን። ከእያንዳንዳችን ላይ ይጠረግ። ከጤንነታችን ላይ ይጠረግ። ከበረከታችን ዙሪያ ላይ የተጠረገ ይሁን። ከአስተሳሰባችን ላይ የተጠረገ ይሁን። ከዚህ ህብረት ዙሪያ ላይ የተጠረገ ይሁን። ከወንድሞቼ ከእህቶቼ ዙሪያ ላይ ይጠረግ። ከኔ ዙሪያ ላይ ይጠረግ። ከቤተሰቦቻችን ዙሪያ ላይ ይጠረግ። ጨለማ አስተሳሰብ የተመታ ይሁን። ጨለማው ጥንስስ የተደፋ ይሁን። አጋንንታዊ ምክር የተመታ ይሁን። እቅዱ በኢየሱስ ስም የፈረሰ ይሁን። ስውር ጥንስሱ የተደፋ ይሁን። አንድነታችንን የማይወድ ብርታታችንን መቆማችንን የማይወድ ጨለማ ጉልበት የተመታ ይሁን። በጌታ በኢየሱስ ስም ምንጩ የደረቀ ይሁን። እግዚአብሔር ሆይ ወዳየህልን ክብር ስለምታደርሰን እናመሰግናለን። ሃሌሉያ! የክብር ጌታ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል ተብሎ እንደተጻፈው መልካም አባት አንተ ከኛ ጋር ስላለ ስምህ ይባረክ። በእኛ የጀመርከውን እስከ ፍጻሜ ጌታ እግዚአብሔር ሆይ ስለምታስፈጽመን እናመሰግናለን። ክብርና ምስጋና ለአንተና ለአንተ ብቻ ይሁን። እኛ ዝቅ ዝቅ እንበል። ጌታ መንፈስ ክብሩ ለአንተ ይሁን። አባቶ ተባረክ፣ ከፍ ከፍ በል። ሃሌሉያ! በጌታ በኢየሱስ ስም አሜን። ሃሌሉያ! አባ ስም ይባረክ። ተባረክ። ሃሌሉያ! እግዚአብሔር ይባርክሽ። እህቴ አባቤን አሜን። እንዲያመሰግን ሃሌሉያ! የመጨረሻ ጸሎት ሰጥቼ ነበር። አንዴ ማሚ ገብታለችና ማሚ ሰላም ትበልንና አባቢ ባርከን ትጨርሳለህ። ማሚዬ፣ ማሚ ቅድስቴ፣ ማሚ ምላከው አሉና እዚህ ላይ ሰላም ቺውን እናታችን እና ቆየሽ ወይ እንደምን አለሽ? እነዚህን እህት ወንድሞችን ሰላም እንድትያቸው ዛሬ ደስተሽ እንኳን ደህና መጣሽ። እግዚአብሔር የተመሰገነ ይሁን። ማይክሽን አንሺና ሰላም በይ። ሃሌሉያ! እንደምናችሁ ቅዱሳን፣ እንዴት ሰነበታችሁ? በጣም ደስ ትላላችሁ። በእውነት የረዳችሁ እግዚአብሔር የተባረከ ይሁን። በእንደዚህ ሁኔታ ከእግዚአብሔር ጋር መኖር ለኛ ይሻለናል። ከጌታ ጋር መሆን ለኛ ይሻለናል። በተራራ ላይ ጌታ ኢየሱስ ለመጸለይ ይዟቸው የሄደ 3 ደቀ መዛሙርት እየተኙ ባስቸገሩት ጊዜ መጨረሻ ላይ ግን የማይታመን ነገር አዩና እነ ኤልያስን እነ ሙሴን እንደገና የክብሩን ደመና ሲያዩት አካባቢው ሲለወጥ ቦታው ምድረ በዳ ነው፣ ቤት የለውም። ግን ለጌታን እንዲህ አሉት፣ እኛስ በዚህ ብንሆን ይሻለናል፣ ላንተም ለኤልያስም ለሙሴም ድንኳን እንሰራለን። እንግዲህ ለኛ እዚህ መኖር ይሻለናል አሉ። በማንኛውም አይነት ጭንቅ ሆነን በማንኛውም አይነት ተድላ ላይም ብንሆን ያለ እግዚአብሔር ሁሉ አይቻልምና ለእኛስ ከእግዚአብሔር ጋር መሆን ይሻለናል። ቅዱሳን የእግዚአብሔር ልጆች ስላየኋችሁ ተባረኩ፣ ስለሰማኋችሁ ተባረኩ። እንግዲህ እህታችን እንደጸለየችው ነው የልብ አንድነትን ሰጥቶን እጅ ለእጅ ተያይዘን እስከ ጽዮን ድረስ ልናገለግል የግድ ይገባል። ይሄ ግድ ነው። ጌታ ኢየሱስ እንዲህ አላቸው፣ ህዝቡን ሰብስቦ በሚያስተምርበት ጊዜ ሲመሽ ኧረ ስደደው ስደደው፣ ይህን ህዝብ ስደዳቸው በቃ መሸ ሲሉት እምቢ አልሰድም፣ የሚበሉትን ስጧቸዋል። አቤት አቤት እንዴት ያስደነግጣል! የሚበሉትን እናንተ ስጧቸው። እኛም ይሄ ደርሶናል፣ ይሄ ጥሪ። ቅዱሳን በማንኛውም መንገድ ሰው ሊበላው የሚገባውን የሕያውን የእግዚአብሔርን ቃል ለማንም ሰው ልትሰጡ ልትመግቧቸው ግድ ነው። በቃሉ በአቅማችንም ባለን እና በጣም ነው እኔ የወደድኳችሁ። ጌታ ስለወደዳችሁ ነው ደግሞ የወደድኳችሁ። በጌታ ነው ያወቅኳችሁ።
በጣም ደስ ብሎኛል። እናንተ ህብረት ጋር የጨመረኝ እግዚአብሔር ይባረክ። በጣም ደስተኛ ነኝ። እንኳን አየኋችሁ፣ እንኳን ሰማኋችሁ። አይዟችሁ፣ በርቱ። በልተን ጠጥተን ጠግበን ልንተኛ ሳይሆን እኛ በልተን ጠጥተን ጠግበን ልናመሰግን፣ ልናመልክ፣ ልንዘምር ነው የተጠራ ነውና ይህ ጥሪ እንዳይጎልብን እግዚአብሔር ይርዳን። ልጆች ጌታ ኢየሱስ ይርዳችሁ። ጌታ ኢየሱስ እኔንም ይርዳኝ። ተባረኩ። የሆንዬ አባብዬ እንደምናችሁ። እናንተን ሁለታችሁን ነው የማውቀው በዚህ ውስጥ። እግዚአብሔር አምላክ ይባርካችሁ። ተባረኪ ማሚ፣ ተባረኪ። ጌታ ይባርክሽ። እናታችን ተባረኪ። ደስ ብሎኛል በጣም። እንኳን ደህና መጣሽ። ሌሎችም አሉ። ያው ሰላም ይበሉና ዮኒ ደስ እናንተ ነው ለጊዜው ለዛ ነው። እሺ እንግዲህ ተባረኩ። እኔ ጨርሻለሁ። ማሚዬ እሺ ማሚዬ ማሚ እንግዲህ ከኛ ጋር አብራን ይህንን አገልግሎት የምታገለግል እግዚአብሔር እንደናት ሰጠን እግዚአብሔር አምላክ ዘመኗን ይባርክ። ከሀገር ውስጥ ያለችው አብራን ታች ያለው በመጸለይ እንዲሁም ሚስዮናን በማክ አብራን ገለገለች ያለች እናት ናት። በጸሎቷ ትተጋለች፣ በገንዘቧ ትታለች። በደንብ ማሚዬን እንባርካታለን፣ እንጸልይላታለን። የውጪው ላይ እንገናኘውና አብራችሁ እኔ መጸለይ የምችላለው ሀገር ውስጥ ቴሌግራም ላይ በቃ እንደዚህ ከተባባልን ብዙ ቆየን። ዛሬ ግን ተሳክቶልን እግዚአብሔር ስም ተቀላቅላለች። እግዚአብሔርን ስለ እናታችን እናመሰግናለን። እንግዲህ ማሚ ቅድስት ናት ስሟና፣ ማሚ ትዕግስትም አለች ከኛ ጋር እዚህ፣ ማሪቱ አለች። እንግዲህ ቀስይቻ ሁሉንም ታውቃለህ ማሚዬ። ፍሬ ካንቺ ጋር አለች። ፍሬ ሰላም ትበለ። ፍሬም ካንቺ ጋር አሁን ያለችው። እስኪ ፍሬዬ ሰላም በይ፣ ማሚንም ሰላም በያት በዛው። ተባረኪ ፍሬዬ። እሺ እግዚአብሔር ይመስገን። ሰላም ለእናንተ ይሁን ሁላችሁም። አባቢ፣ ማሪቱ፣ ወኒ፣ ማሚ፣ ወለላ እንዲሁም ደግሞ እህታችን ቅድስት ሰላም ላንቺ ይሁን። እግዚአብሔር አምላክ ይባርካችሁ። እንኳን ደህና መጣሽ። ደስ ይላል ድምጽሽ ስትናገሪና እግዚአብሔር ቢፈቅድ ብንኖር ያለሽበት ሀገር ከቀርብ ከሆነ እንገናኛለን። ተባረኩ። ሰላም እንዴት ነሽ? ደህና ነሽ ወይ? አለው ማሚዬ ደህና ነኝ፣ እግዚአብሔር ይመስገን። ናፍቆትሽን ምንድን ነው? ፍሬ አቤት ናፈቅሽን እኮ ምንድን ነው አልኩሽ። ማሚዬ አንድ ሳምንት ገና ሳምንቴ ነው ከመጣሁ። እውነት እኔም ትናፍቁኛላችሁ። ቀኑ በጣም ይሮጣል። እንግዲህ እግዚአብሔር ቢፈቅድ ብንኖር እንገናኛለን። እግዚአብሔር ከአንቺ ጋር ይሁን። ተባረኪ ፍሬዬም፣ ዘመንሽ የተባረከ ይሁን። በእውነት እግዚአብሔር ይባርክሽ፣ ትውልድሽ የተባረከ ይሁን። እንግዲህ ፍሬዬም አለች፣ ማሚ ትገናኛለች ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። እንተም ጌታን እንባርካለን። እንግዲህ አባቢ ሁሉም አሉ። ፍሬዬም ገብታለች፣ ማሚዬም ገብታሉ። እንግዲህ እስኪ የመጨረሻውን ባርኮት ባርኩና ሰዓታችን ስላለቀ ነገ ፍሬዬ ጋር ገረጋለች ሰጥላ አባቢ ግን የመጨረሻውን አንተ ባርከን መሰለኝ። እሺ ወለላስ ድምጿን ብንሰማ ደስ ይለኛል ከተቻላት። ሰላም ብትለን ደስ ይለኛል ከሆነላት ማለት ነው። ስለማይመቻት ነው ያለችበት አውደዛ ይመስለኛል አባቢ። ችግር የለም። እሺ ጌታ ይባረክ። አይ ግን ከፈተች ደግሞ እስቲ ሰላም እንበላለን። አይሰማም ወይ? ድምፅሽ አይሰማም።
አባት ስለማይመቻት ቀጥል ባርከንና። እሺ ክብር ለእግዚአብሔር ይሁን። ማርዬ ጌታ ይባርክሽ፣ ዘመንሽ የተባረከ ይሁን። በእውነት በአንቺ ውስጥ ያለው የምልጃ መንፈስ ታላቅ ነው። አሁንም የበዛ ይሁን፣ የተትረፈረፈ ይሁን፣ የተጨመረ ይሁን። ሃሌሉያ። በዚህ በምልጃ መንፈስ ውስጥ እግዚአብሔር አምላክ ወደ መለኮታዊ አደራረጉና አሰራር ውስጥ እግዚአብሔር በኢየሱስም ያስገባሽ። በኢየሱስ መግባት ይሆንልሽ። ሃሌሉያ ሃሌሉያ። ይኸው ሁል ጊዜ የጌታን መገኘት መራብ ባንቺ ህይወት ውስጥ የበዛ ይሁን፣ የተትረፈረፈ ይሁን። በሁላችንም ህይወት ውስጥ እንደዚህ የበዛ ይሁን። ማምዬ ተባረኪ፣ ዘመንሽ ይባረክ፣ ለበረከት ሁኚ። ሃሌሉያ። ደስ ብሎናል። እናታችን በጣም እግዚአብሔር የእድሜ ባለጸጋ አድርጓት የሰጣት እናታችን ነች። በቃ ስቲል እስካሁን ድረስ ኢነርጄቲክ ነች። ደስ ይለኛል። በቃ በጣም ጌታ ይባረክ። ከሁላችንም ደግሞ ትበልጣለች በእድሜ ማለት ነው። ክብር ለእግዚአብሔር ይሁን እና ደስ ብሎናል ስላገኘንሽ። ጌታ የተመሰገነ። ሁላችሁንም እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፊቱን የሚያበራላችሁ፣ ሰላሙንም ይስጣችሁ። ሃሌሉያ። በእግዚአብሔር መገኘት ውስጥ ዕለት ዕለት መዋል ማደር በኢየሱስ ለእናንተና ለእናንተ ለሆነ ሁሉ የበዛ ይሁን። ጥያቄያችሁን እግዚአብሔር ይመልስ፣ እንቆቅልሻችሁን ይፍታ፣ ቋጠሯችሁን ይፍታ። በኢየሱስ ክርስቶስ ስም እናሰጥ። የምትቆዝሙበት፣ የምታዝኑበት፣ የምታለቅሱበት ነገር አይኑር። በጌታ በኢየሱስ ክርስቶስ ስም ስልጣን ከፊታችሁ ይንቀባለል። ሃሌ የእግዚአብሔር በረከት፣ የእግዚአብሔር ነገር ዕለት ዕለት በእናንተ ውስጥ በኃይል የበዛና የተትረፈረፈ ይሁን። ሃሌሉያ። የተትረፈረፈ ይሁን። ሃሌሉያ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለሁ ደስ ይበላችሁ። እንደ ሐዋርያው ጳውሎስ እናገራለሁ። ደስ ይበላችሁ በጌታ ሁል ጊዜ በጌታ ደስ ይበል። ደግሜ ላለሁ ደስ ይበላችሁ። ሃሌሉያ ሃሌሉያ ሃሌል መድኃኒት የሆነ ክርስቶስ ከእናንተ ጋር መሆኑ ዕለት ዕለት በእናንተ ውስጥ ይታወቃችሁ። ሃሌሉያ። ቀንበራችሁን እግዚአብሔር ይስበር፣ እስራታችሁን ይበጥስ በኢየሱስ ክርስቶስ ስምና፣ ቋጠሯችሁን ይፍታ በጌታ በኢየሱስ ክርስቶስ ስምና ስልጣን። መንገዳችሁ የቀና ይሁን፣ መንገዳችሁ የቀና ይሁን። እግዚአብሔር አምላክ ከፊታችሁ ይውጣ፣ ይቅደማችሁ። ፍጻሜያችሁ ያማረና የተወደደ ይሁን። ሃሌሉያ። በእግዚአብሔር ፍቅር አሁንም መነደፍና መቃጠል በኢየሱስ ለእናንተና ለእናንተ ለሆነ ሁሉ ይብዛ በጌታ በኢየሱስ ክርስቶስ ስም እናሰጥ። ሃሌሉያ። የእግዚአብሔር ሞገስ በላያችሁ ላይ የፈሰሰ ይሁን። ሃሌሉያ። ሞገሱ በላያችሁ ላይ ይፍሰስ። ሃሌሉያ። ሞገስ በኢየሱስ ክርስቶስ በላያችሁ ላይ ይፍሰስ። ሃሌሉያ። በሄዳችሁበት ስፍራና ቦታ ሁሉ ተቀባይነት፣ ተደማጭነት፣ ተሰሚነት፣ ተቀባይነት፣ ተፈላጊነት ያለው የእግዚአብሔር ሞገስ በኢየሱስም ያገኛችሁ። ተባረኩልኝ። እግዚአብሔር ይባርካችሁ። ሃሌሉያ። ክፉ ከእግራችሁ በታች በስሙ ስልጣን፣ ኃይል፣ ጉልበት የወደቀ በኢየሱስ ስም ክፉ የወደቀ በኢየሱስ ስም ክፉ የወደቀ የሚፈላልጋችሁ እነሆ የሚቋቋማችሁ የሚገዳደራችሁ እነሆ በተለያየ መንገድ